ይህ አርበኞች ግንቦት 7 የሚባል ድርጅት ዓላማው ምንድነው? የሚሰሩት ስራ ምንድነው? ተልእኮስ ምንድነው? ይህን ድርጅት ከሻዕቢያ ላይ ለሻዕቢያ ጥብቅና የቆመ ድርጅት ያደረገው ምንድነው? በምን መልኩ ነው ከአንድ ብሔረሰብ ብቻ የተውጣጣ የትግራይ ወደ ኤርትራ በተላከ የገበሬው ጦር ብቻ ድምህት በተባለ ህብረ ብሔር የሆነች ሀገር ነፃ እንድትወጣ የተፈለገው? የአርበኞች ግንቦት 7 መሪ ትላንት በድብቅ ተቀርቶ ይፋ በሆነ ንግግራቸው ላይ በመረጃ አለን አርበኞች ግንባር የሚባል ድርጅት የለም። ስለዚህ ኢሳት ካሁን በኋላ ስለዚህ ድርጅት ሽፋን እንዳይሰጥ ብለው ትዕዛዝ ሰጠው። አሁን ደግሞ በማግስቱ ከአርበኞች ግንባር ጋር ተዋህደናል ብለው ብቅ ብለዋል። ይህ በፖለቲካው ዓለም ምን አይነት ድራማ ነው የሚሉት? አንድ የፖለቲካ ድርጅት መሪ እንዴት አይነት አይን ያወጣ ውሸት ሲናገር እንዴት ነው የሚታየው? በዚህም በማያያዝ ወደ ኤርትራ የሄዱ ጋዜጠኞችን እንዴት ይመለከቱታል? እንግዲህ በተቻለ መጠን ለውይይት መነሻ እንዲሆን ነው እንግዲህ ሻዕቢያና ኢሳያስ ከንጉሠ ነገሥቱ ዘመን ጀምሮ እስከ ወታደራዊ መንግስት መውደቅ ድረስ ሻዕቢያ ኢትዮጵያ በተባሉ ሁኔታዎች ላይ እንዴት ደባዎችንና ተንኮሎችን ይሰራ እንደነበረ ለውይይት መንደርደሪያ እንዲሆን ነው። እንግዲህ እነዚህ ነገሮች እያንዳንዱን እንዘርዝረው ካልን ማለቂያ ማብቂያ የለውም። ግን እነዚህ እንደ ውይይት መነሻ ሆኖ ኢትዮጵያውያኖችን በየቦታው እንዲያነጋግር፣ ኤርትራውያን ወንድሞቻችንን እንዲያወያይ እንዲያነጋግር ለማድረግና ለሚነሱ ጥያቄዎች በር ለመክፈት ነው እና አንዳንድ አይን ገላጭ የሆኑ መረጃዎችን ለመስጠት ነው እንጂ ይሄ አሁን በዚህ ባቀረብነው እንትን የሻዕቢያና የኤርትራ ጉዳይ በዚህ ብቻ የሚወሰን ነው ማለት አይደለም። ስለዚህ ይሄ ነገር ወደፊትም በስፋት የምንሄድበት ይሆናል። ወደፊትም ደግሞ ዝርዝር ጥያቄዎች በእያንዳንዱ ነጥብ ላይ እንደዚህ ሳይረዝም በ3 ደቂቃ ማብራሪያ እየሰጠን የተለያዩ ጥያቄዎችን እንግዲህ እናስተናግዳለን ማለት ነው። እንግዲህ ከዚህ ከሰጠኋቸው መረጃዎች በመንደርደር ብዙ የሚነሱ ጥያቄዎችን አብሮ ለመመለስ እንግዲህ ሞክራለሁ። ብዙ ጊዜ ጥያቄዎች ወደኛ ጋር ይመጣሉ። ይሄንን መረማመጃ ኢንፎርሜሽን ሳንሰጥ መመለሱ በቂ ግንዛቤ እንዲኖር አያደርግም የሚል እምነት ስለነበረን ነው መልስ ያልሰጠነው። ከጥያቄዎች ውስጥ አንዱ ምንድነው ብዙ ኢትዮጵያውያኖች የሚያነሱት ወያኔና ሻዕቢያ ጠላት ናቸው ወይ? ወያኔና ሻዕቢያ ወዳጅ ከሆኑ ወያኔ ለምን ሻዕቢያን እንደዚህ ችግር ውስጥ ሆኖ አይረዳውም የሚሉ ጥያቄ የሚያነሱ ሰዎች አሉ። እነዚህንም በትክክል ለማስቀመጥ እንሞክራለን። ሌላው ኢሳያስ አፈወርቅ ከሳምንታት በፊት በሰጠው የቦልት ቃለ መጠይቆች ላይ ስለ ኢትዮጵያ የቀድሞ የመከላከያ ሰራዊት አባላትን በሚመለከት 90,000 ሰራዊት ማርኬ የምንመላውን አብልጠን እንደው አንድም መጥፎ ስድብ እንኳን እንዳይሰደቡ አድርገን በሻዕቢያ ባህል እንደዚህ ነው ስለሆነ መልሰን ወደ ኢትዮጵያ ልከናል የሚልና ሌሎችም ቀልዶችን ተናግሯል። እሱንም በሚመለከት እመጣበታለሁ። ሌላው ኤርትራ ነፃ ከወጣች በኋላ ኢሳያስ ለኤርትራ ሕዝብ ያመጣውን ነፃነት እና ውጤቶቹን እንደዚሁ አስቀምጣለሁ። ሌላው የሚነሳው ትግሉ ለምን በኤርትራ አስፈለገ፣ ጠላት መሀል ሀገር ተቀምጦ የሚል እና ደግሞ ሌሎች ደግሞ የለም ሻዕቢያና ወያኔ ጠላት ስለሆኑ የጠላት ወዳጅ ነው ሻዕቢያን ይዘን የኢትዮጵያን ነፃነት ወይም ትንሣኤ እናመጣለን ደግሞ የሚሉ አክቹዋሊ አንድ ድርጅት ነው በዚህ መስመር ላይ ተሰልፈው ይሄ ሁኔታ አለ። ስለ ግንቦት 7 ድርጅት ፖሊሲና መሪዎችም እንደዚሁ የምናነሳቸው ነጥቦች ይኖራሉ ማለት ነው። በቅድሚያ የኤርትራ ማለትም ነፃ ከሆነች በኋላ ኢሳያስ ለኤርትራ ሕዝብ ያመጣው ነፃነት እና ውጤቶቹ ምን እንደሆኑ ብንመለከታቸው ጥሩ ነው። ብዙ ጊዜ አንዳንድ የዋዎች የኤርትራና ኢትዮጵያ ጉዳይ ነፃ ላይ ማየት ሁኔታ አለ። ኢትዮጵያ ነፃ ካልወጣች ኤርትራ ነፃ አትወጣም። የኤርትራም እንደዚሁ በተመሳሳይ ሁኔታ ነው። ወደፊት መጣበታለሁ። ግን ከዛ በፊት መንደርደሪያ የሚሆኑ ነጥቦችን ለመስጠት እንዲመች እስቲ እንደዚህ ነጥቦችን እንመልከታቸው።
እንግዲህ ኤርትራ ህዝብ ነፃ ከባርነትና ከነፃነት መርጧል ተብሎ በሻዕቢያና በወያኔ በ1983 ነፃነቱ እንዳገኘ ተነግሮናል። በንጉሱ ጊዜ እንግዲህ በኤርትራ ውስጥ የተቋቋመ አንድ በኤርትራ የሚገኝ አንድ የአስመራ ዩኒቨርሲቲ ነበር የነበረው። ይሄም በንጉሠ ነገሥቱ ዘመን የተቋቋመ ነው። ሻዕቢያ ኤርትራን ነፃ ካወጣ በኋላ ላለፉት 24 ዓመታት ይሄ ዩኒቨርሲቲ ተዘግቷል። ሌላም ዩኒቨርሲቲ አልተቋቋመም፣ ኮሌጅም የለም እና በ21ኛው ክፍለ ዘመን ኮሌጅ ዩኒቨርሲቲ የሌላት ሀገር ኤርትራ ብቻ ነች። በ21ኛው ክፍለ ዘመን ቀጣይ ምሁር ትውልድ እንዳይኖር የምሁር መካን የሆነች ሀገር ኤርትራ ነች። እንግዲህ ይሄ አንዱ የሻዕቢያ ግኝት ነው። ለኤርትራ ህዝብ ያስገኘው ሻዕቢያ ይሄንን ነው። ቀጣይ የምሁር ትውልድ እንዳይኖር ማድረግ ነው። በ24 ዓመት ውስጥ በኤርትራ ውስጥ አንድም ተምሮ ዲግሪ የያዘ ምሁር የለም። ይሄንንም የሚያስተምር አንድም ተቋም የለም። ያለውም ተዘግቷል ማለት ነው። ሁለተኛው ሻዕቢያ እና ኢሳያስ ለኤርትራ ያመጡት ውጤት ምንድነው? በአሁኑ ሰዓት ኤርትራ ያላት ምሁራኖች ከዚህ ቀደም ያው በንጉሱና በወታደራዊ መንግስት ጊዜ ያፈራቻቸው ብቻ ናቸው እና እነሱም ቢሆኑ ኤርትራ ውስጥ የሉም። በሙሉ ፈርተው ሸሽተው እዚሁ ከኛ ጋር ነው ያሉት። ቅድም ጠቅሻለሁ። ከዶክተር በረከት ሀብተስላሴ የግንጣላው ኢንጂነር ጀምሮ ያን ሁሉ የኢትዮጵያና የኤርትራን ህዝብ ደም ካፋሰሱ በኋላ እነሱ እንኳን ኤርትራ ነፃ ወጣለች ብለው ዛል ተቀመጡ። ሌሎቹም ማአት መጥቀስ ይቻላል። በአሁኑ ሰዓት በኤርትራ ውስጥ ያለ ምሁር በህይወት የሌለው ወይም በእስር ቤት ያለ ብቻ ነው። ከዚህ ውጭ ኤርትራ በፊትም ቢሆን ያፈራቻቸው ምሁሮች እንኳን በኤርትራ ውስጥ የሉ። ኢሳያስ እያሳደደ አጥፍቷቸዋል። ይሄ ሻዕቢያና ኢሳያስ ለኤርትራ ያስገኙት ግኝት ነው። ሶስተኛው ኤርትራውያን ወጣቶች ሁለተኛ ደረጃ ትምህርታቸውን እንኳን እንዳይጨርሱ ትምህርታቸውን አቋርጠው ለ3 ወር ሰዋ ስልጠና እየገቡ ከዛ ሲጨርሱ ወደ ቤታቸውም ወደ ሃይ ስኩልም አይደለም የሚመለሱት። የበረሃ መንገድ ሰራተኛ፣ ውጤት አልባ ግድብ ቆፋሪና ወታደር አድርጎ ኤርትራን ተተኪ ተማረ ትውልድ እንዳይኖራት ነው ያደረገው። አራተኛውን ብንመለከት በአገሪቱ አንድ የረባ እንኳን እንደው የሆቴል እንኳን የለም። ማለትም በፊት ከነበረው ውጭ አዲስ የተገነባ ሌላው ቀርቶ በአገሪቱ ሻል ያለ የተባለው ኒያላ ሆቴልን እንኳን $5 ሚሊዮን ለሼኩ እንደሸጠ ነው የሚታወቀው። ይሄ በማስረጃም አለ። እንግዲህ ሼኩ ሄደው ተረከው ይነግዱ አይነግዱ የምናውቀው ነገር የለም። ገለሳቸው ተሸጠው ኢሳያስ ገንዘቡ እንደተረከበ ነው የምናውቀው። ሌላ አምስተኛው ሻዕቢያ ለኤርትራ ያስገኘው ነገር ቢኖር እሱ ራሱ የሾማቸውን በ1994 የዛሬ 21 ዓመት ማለት ነው 15 የካቢኔ ሚኒስትሮች አረባክ ኢሳያስ ለኤርትራ ህዝብ የገባነው ቃል ይሄ አይደለም፣ ኤርትራ ህዝብ ተበድሏል፣ የኤርትራ ህዝብ አዝኗል፣ ህገ መንግስት ይኖረን ቢሉ ተሰብስበው አስሯቸው አብዛኛዎቹ አሰቃይተው ገሏቸዋል። እንደዚህ እንግዲህ G15 እየተባሉ የሚጠሩት የኤርትራ የካቢኔት ሚኒስትሮች የነበሩ ናቸው። 15ቱ ባለን መረጃ ከ15 ውስጥ በህይወት አሉ የሚባሉት 2 ናቸው። አንዱ ጴጥሮስ ሰለሞን የውጭ ጉዳይ ሚኒስትርና የኤርትራ ሁለተኛ ሰው ሆኖ ኢሳያስ እንኳን ከሀገር ሲወጣ ተተክቶ ቦታውን የሚሰራው ሰው የነበረ የቤስት ፍሬንዱ ነው። ይህን በማለቱ ላለፉት 21 ዓመት እስር ቤት ተወርውሮ በስኳር በሽታ እግሩ ተቆርጦ እስር ቤት የሚሰቃይ ነው። ሌላውም ኃይሌ ወልደተንሳይም በተመሳሳይ ሁኔታ በእስር እየተሰቃዩ አይናቸው ጠፍቶ ቁጭ ያሉ ናቸው። ከዚህ ውጭ ያሉት እንግዲህ በመከራና በስቃይ የተነሳ በሙሉ እንደሞቱ ነው የሚነገረው። አንድ የኤርትራ የቀድሞ ባለስልጣን የሻዕቢያ ባለስልጣን ለአንድ ወዳጅ አጫውተውት የነገረኝ መሰረት ያው ኢሳያስ እንደዚህ የሚያሰቃያቸውን የፖለቲካ እስረኞች እየዞረ የሚጎበኝበት ሰዓት አለው እና በዚህ ጊዜ ጴጥሮስ ሰለሞን ማለት ያው የኤርትራ ሁለተኛው ሰው የነበረው እሱ ክፍል ገብቶ ሲያይ ያው ሁለት እግሩ በስኳር የተነሳ ተቆርጧል እና ጴጥሮስ ሰለሞን ኢሳያስ እባክህ እንደው ወደ ቤቴ ሄጄ እንደው የሞቀ ምግብ እንኳን በልቼ ልሙት ብሎ ቢጠይቀው ኢሳያስ እየሳቀ አይ ሰለሞን የኦልሞስት ጊዜን ጨርሰሃል ብሎ አላቅቶበት እንደወጣ ሲናገሩ ለመስማት ችያለሁ።
እና ራሱ እንኳን የሾማቸውን ባለስልጣኖች ሰብስቦ በእንደዚህ አይነት መንገድ አጥፍቷል። ይሄ ሌላው እንግዲህ የነጻነቱና የኢሳያስ የስራ ውጤት ነው ማለት ነው። ቁጥር ስፍር የሌላቸው ኤርትራውያን ጋዜጠኞች ታስረው ዛሬ እየተሰቃዩ ነው። ግማሾቹም እየሞቱ ግማሹም የምድር ሲሆኑ እየኖሩ ነው። ይሄ ሌላው የነጻነቱ ውጤት ነው። ሰባተኛ እንግዲህ በሀገሪቱ 338 በላይ እስር ቤቶች እንዳሉ ይነገራል። ፖሊስ ጣቢያው ሙሉ መኖሪያ ቤት ሁሉ እስር ቤት ነው በኤርትራ ውስጥ። በእነዚህ የእስር ቤቶች ውስጥ ከ60 ሺህ በላይ ኤርትራውያኖች ታስረው የምድር ሲሆኑ እንደሚኖሩ የአምነስቲ ኢንተርናሽናል ዶክመንት ያሳያል። እንግዲህ ኤርትራ በነጻነት 338 እስር ቤቶችን አፍርታለች። ከ60 ሺህ በላይ ኤርትራውያኖችን በእስር እንዲማቅቁ ያደረገች ነው ማለት ነው። ስምንተኛ በቅርብ ጊዜ በቀረበ ጥናት በ4 ዓመት ተኩል ብቻ ከ32 ሺህ በላይ ኤርትራውያን ወጣቶች በሲናይ በረሃ፣ በሊቢያ፣ በየመን አካላቸው ፍጹም ኢሰብአዊ በሆነ ሁኔታ በኦፕሬሽን እየወጣ እየተሸጠ በየቦታው ወድቀው መገኘታቸውን እንግዲህ ተቆጥረው የተገኙትን ነው ይሄ መረጃ የሚያሳየው። ዘጠነኛው እንግዲህ ቁጥር ስፍር የሌላቸው ኤርትራውያን ወንድሞቻችን እህቶቻችን በየአረብ ሀገሩ በመያዣነት እየተያዙ በኤሌክትሪክ እየተጠበሱ ይሄን ያህል ሺህ ያን ያህል ሺህ ዶላር ባለመጣችሁ ተብለው የምድር ፍዳ ይቆጥራሉ። ብዙዎቹም ገንዘቡን ተሰጥቶ በስቃይ የተነሳ ይሞታሉ። በቅርብ በመረጃ ደረጃም እዚህ ያለ እንደውም ይኸውና ኤርትራ ወጣቶች ትግል ለሀገር ትንሳኤ በሚለው የፕሮፌሰር ተስፋጽዮን መድኔ እንትንም ላይ ይገኛል። ይህን የኤርትራ ባለስልጣኖች ሳይቀሩ በዚህ ቢዝነስ ውስጥ በመግባት ብዙ ወንጀል እንደሚፈጽሙ ሁሉ የተገለጸበት ሁኔታ አለ። አስረኛው ዛሬ በቀይ ባህር ላይ ወደ አውሮፓ ሲሄዱ እየሰጠሙ የሚያልቁት ኢትዮጵያውያኖች ሳይሆኑ ኤርትራውያኖች ናቸው። ኢትዮጵያውያን በቀይ ባህር በኩል ለመውጣት የሚያስችላቸው ሁኔታ የለም። ኢትዮጵያ እያሉ የሚያሰሩት ይህንን የኢሳያስ ጉድ ያው ለመደበቅ የሚደረግ ነገር ነው እንጂ በዛ በኩል አይደለም ኢትዮጵያውያኖች የሚሸሹት ወይም ከሀገር የሚወጡት። በኬንያ ወደ ደቡብ አፍሪካ እና ወደ ተለያዩ ሀገሮች ነው። ኢቭን ወደ አውሮፓ እንኳን ለመሸጋገር የሚጠቀሙበት መንገድ ያ አይደለም። ሌላው እንግዲህ በነጻነት ኢሳያስ ለኤርትራ ሕዝብ ያመጣው የኤርትራ ሕዝብ ኦፕሬሽን እንዲኖር አድርጎታል። ዛሬ አስመራ ከተማ ውስጥ እንደምንሰማው ነው፣ መረጃውም ጭምር አለ። ለዳቦ ለምኑ በሰልፍ ነው፣ በኮታ ነው የሚገኘው። 12ኛ ዛሬ ከዋናው መንገድ ወጣ ስትሉ ድሮ አስፋልት የነበረው የአስመራ መንገዶች በሙሉ አስፋልቶቹ በሙሉ ወደ ኮረኮንችነት ተለወጡ። በቪዲዮ ጭምር አለ፣ ወደፊት ፖስት እናደርገዋለን። ይሄ ሌላው የሻዕቢያ ነጻነት ግኝት ነው። 13ኛው ደግሞ እንግዲህ በወር ከ4500 እስከ 5000 ኤርትራውያን ቢያንስ ድንበር ሰው ወደ ኢትዮጵያ ይሰደዳሉ። እንግዲህ ዛሬ በትግራይ እነሱን ለማስተናገድ ከ75 በላይ ሴንተሮች ትግራይ ውስጥ ተቋቁመዋል። እነሱ እንኳን አልበቁም እና ያ ባለመብቃቱ ደግሞ ወደ ተለያዩ ክፍለ ሀገሮች አሁን ያሸጋገሩ ነፃ ወጥታቸዋል ተብለው ኤርትራውያን ዛሬ ወደ ተስፋ ምድር ወደ ሆነችው እናት ሀገራቸው ወደ ኢትዮጵያ ነው እየተሰደዱ ያሉት። ይሄ እንግዲህ ሌላው የነጻነቱ ውጤት ነው። 14ኛ ዛሬ የኤርትራ ሕዝብ ነፃ ወጥቷል ተብሎ የሚታሰረው፣ የሚገረፈው፣ የሚገደለው መንገድ ላይ ሳይቀር እያስቆመ መታወቂያ የሚጠይቀው ከትግል የሄደው ከትግራይ ይሄ በሄደው የትግራይ ገበሬ ሰራዊት ነው። ልብ አድርጉ፣ የኤርትራ ሕዝብ ነፃ ወጥቷል ተብሏል። ነገር ግን ዛሬ የኤርትራን ሕዝብ የሚገርፈው፣ የሚያስረው፣ የሚገድለው መንገድ ላይ እያስቆመ መታወቂያ የሚጠይቀው ከትግራይ የተላከው የትግራይ ገበሬ ሰራዊት ማለትም በድንሂት አማካኝነት። እንግዲህ ይሄ የነጻነቱ ውጤት ነው ማለት ነው። ነጻነቱ ኤርትራን ሕዝብ በትግራይ በመጡ ገበሬዎች ማስጠበቅ፣ ማስገረፍ፣ ማስገደል ማለት ነው። 15ኛው ኢሳያስና ሻዕቢያ ለኤርትራ ሕዝብ የሰበኩት ኤርትራ ከኢትዮጵያ ከተገነጠለች ያው ቀደም ብዬ እንደጠቀስኩት የአፍሪካ ሆንኮንግ፣ ሲንጋፖር፣ ታይዋን እንደምትሆን ነበር። እንደ ታይዋን እዚህ የደረሱት በ25 ዓመት ባልሞላ ጊዜ ውስጥ ነው። ዛሬ ሻዕቢያ ኤርትራን ሕዝብ እንኳንስ ወደፊት ሊያራምደው ጭራሽ አደንቆ 50 ዓመት ወደ ኋላ ነው የመለሰው። ዛሬ ኤርትራ ድሮ የነበረችበት የክፍለ ሀገር እንኳን ስታተስ የላትም። ይሄ እንግዲህ ሌላው ግኝት ነው። 16ኛ ዛሬ በኢሳያስ የድንቁርና ፖለቲካ የተነሳ
ኤርትራ አፍሪካውያን ሀገሮች፣ አውሮፓውያኖች፣ የመካከለኛው ምስራቅ ሀገሮች ሳይቀሩ የናቋት ያገለሏት ሀገር እንድትሆን አድርጓታል። 17ኛ ዛሬ ኢሳያስ ደፋ ቀና የሚለው ኤርትራ ጠንካራ ሀገር ለማድረግ ሳይሆን የኤርትራን ቆላ መሬት ለሱዳን አስረክቦ ደጋውን ከትግራይ ቀላቅሎ ትግራይ በኤርትራ ዋጋ ከፋይነት ለመመስረት እና መሪ ሆኖ ለመውጣት ነው። ይሄንን ያደለውም ብለው ኢትዮጵያ ብቻ አይደለም ብለው እንደውም እዚች ላይ እንዳለ መረጃውን ባነቦ በጣም ጥሩ ይሆናል ብዬ ገምታለሁ። ይኸውና ኤርትራ ሞተች ትግል ሀገር ትንሳኤ በሚለው የፕሮፌሰር ተስፋጽዮን መድኔ ጽሑፍ ላይ ገጽ 12 ላይ ሶስተኛው ፓራግራፍ ያለው እንዳላነበዋል የራሴን ሳልጨምር ማለት ነው። ሆኖም ትግራይ ከኢትዮጵያ ተገንጥላ ሉዓላዊ ሀገር ሆና ለብቻዋ መቀጠል እንደማትችል ስለ አፍሪካ ቀንድ ፖለቲካ መጠነኛ ግንዛቤ ያለው ሰው ሁሉ በቀላሉ ሊረዳው የሚችል ነው። ትግራይ ከተገነጠለች ዞሮ ከኤርትራ ጋር ለማበር መሆኑን በቀላሉ መገመት ይቻላል። ይህ እውነታ በርከት ያሉ ኤርትራውያን የፖለቲካ ተዋንያን ሲያወሱት የነበረ ነው። ለምሳሌም መንሆት ወልደማርያም በህዳር 2002 በአዋተ.com በእንግሊዝኛ ቋንቋ በጻፈው አንቀጽ እንደሚከተለው ይላል። እንግሊዝኛው አለን የአማርኛውን ቨርዥን ነው ማነበው። ህወሓት የትግራይ ነጻ ሀገር ህልውና ለማመቻቸት ሲል የብሔር ብሔረሰቦች የራስን ዕድል በራስ የመወሰን እስከ መገንጠል የሚል መሰረተ ድንጋይ አስቀምጧል። ይህም በሀገሪቱ የጸደቀውን ኢትኒክ ፌዴራሊዝም መሰረት ባደረገው ህገ መንግስት የተደገፈና የታቀፈ እንዲሆን ተደርጓል። ትልቁ ዓላማው ሀገረ ትግራይን ለማቋቋም አንዳንድ የኤርትራን ቦታዎች ቆርሶ ወደ ትግራይ ማካለል። ባለፉትም ዘመናት የትግራይ ትግርኝ ህልምን ኦን ለማድረግ የተደረጉ ሙከራዎች የነበራቸውም ተስፋም አልተሳካም ነበር። ለወደፊት ግን ገና የረጅም ጊዜ እቅድ ሆኖ ይኖራል ይላል በተጻፈው። የትግራይ ትግርኝ እቅድ ሲተገበር ኤርትራን የሚፈረካከስ ለዚህ ዋነኛ ምክንያት የሚሆነው ደግሞ ኤርትራ የክርስትና ሀገር መሆኗ የእስልምናና የክርስቲያን ሀገር መሆኗ ነው። የትግራይ ህዝብ በሞላ ጎደል ክርስቲያን ስለሆነ ትግራይ ትግርኝ ተግባር ላይ ሲሆን የኤርትራ ሙስሊሞች በቁጥር ተበለጥን በክርስቲያኖች ወጠና እንደሚሉ የታወቀ ነው። በቁጥር ተበልጠው እንዲዋጡ ስለማይወዱ ደግሞ ከመገንጠል ሌላ አማራጭ ሊታያቸው አይችልም። ስለዚህ በዚህ ሁኔታ ኤርትራ የምትባል ሀገር ልትኖር አትችልም ይላል። ከዚህም ሰፋ ያለ ብዙ መረጃዎች ይኖራሉ በሌላም እንትኖች ላይ እና ያለው ዝግጅት ከዚህ ቀደምም እንደገለጽኩት አሁን የመጨረሻው ምዕራፍ የትግራይ ትግርኝን የመመስረት ጉዳይ ሆናል ማለት ነው። ለዚህ ቅድመ ሁኔታዎቹ በሙሉ ተጠናቀዋል። ወደፊት በምንሰጠው ወቅታዊ ኢንፎርሜሽን ላይ በዝርዝር እዛ ላይ እንገባበታለን። ወደ 18ኛው ደግሞ ስንመለስ የቀድሞ የኤርትራ አምባሳደር የነበሩት አምባሳደር እንደብርሃን ወልደ ጊዮርጊስ በጻፉት መጽሐፍ ላይ ገጽ 322 የግርጌ ማስታወሻ 329 ላይ ያው ገልጬዋለሁ። መልሼ መድገሙ አስፈላጊ አይደለም። እሳቸውን ብቻ ሳይሆኑ ሌሎችም የኤርትራ ባለስልጣን የነበሩ በሻዕቢያ ማለት ነው አሁን እድል ገጥሟቸው ወደዚህ በስደት የሚገኙት ሁሉም የሚናገሩት አንድ አይነት ቃል ነው። ኢሳያስ በጠጣና በሰከረ ጊዜ ሁሉ አጋሜ ያላቸው አርማችሁን እኔን አሳያቸዋለሁ ይችን ሀገር እንደዚህ እንዳመጣዋል አፈር ድጋይ በላታለሁ እያለ እንደሚላቸው ሁሉም እየነገሩ ነው ያለው እና እንግዲህ ከሞላ ጎደል ኤርትራ ነፃ ወጣች ተብሎ እንግዲህ የተገኘው ውጤት ይሄን ይመስላል። ሌላው ደግሞ እንግዲህ ባለፈው የቀልድ ኢንተርቪው ኢሳያስ አንድ የሰጠውን ነገር በዛ ላይ ትንሽ ማብራሪያ መስጠት እንፈልጋለን። ቀደም ብዬ እንደጠቀስኩት ኢሳያስ በኤርትራ ውስጥ ምንም አይነት ኢትዮጵያዊ እስረኛ እንደሌለ በ1983 90,000 ሰራዊት ማርኮ መልሶ ወደ ኢትዮጵያ እንደላካቸው በዛም ቆይታ ጊዜ እነሱ የሚበሉትን አብልተው ይሄ በሻዕቢያ ደንብ ነውርም ስለሆነ ሳይሰድቧቸው እንደለቀቋቸው በሚል ቀልዶችን ተናግሯል። ይሄን እንግዲህ አንዳንድ የግንዛቤ ችግር ላለባቸውና የመረጃ ችግር ላለባቸው ሰዎች ይጠቅማል ብለን ስለምናስብ በዚህ ጉዳይም ደግሞ ያው ባለፈው የሰጠሁት መግለጫ አለ። ይሄ ጉዳይ እንግዲህ ደረጃውን ጠብቆ ለዓለም አቀፍ ተቋሞችና ድርጅቶች ያሳወቅነው ነው።
እንግዲህ ቀስ በቀስ ወደ ዓለም አቀፍ የወንጀል ፍርድ ቤት ወይም ወደ ICC የሚቀርቡን ጉዳይ ስለሆነ ብዙ እንትን አልልም፣ ግን መረጃዎችን በመጠኑ ለማስቀመጥ ሞክራለሁ። እንግዲህ የኢትዮጵያ መከላከያ ሰራዊት አባላትን አልገደልኩም አላሰርኩም እያለ ነው ኢሳያስ የሚያላክተው። አንደኛ እኔ እንግዲህ እዚህ ላይ የምጠቅሰው በጦርነቱ ስለተካሄደው አይደለም። የኢትዮጵያ መከላከያ ሰራዊት መሳሪያን አስቀምጠህ እጅህን ስጥ ተብሎ በራሱ አዛዥ በሌተናል ጀነራል ተስፋዬ ገብረ ኪዳን ትዕዛዝ ከተሰጠው በኋላ የሀገሪቱ ፕሬዝዳንት ሀገሪቱን ለቀው ከሄዱ በኋላ የሁለተኛው አብዮታዊ ሰራዊት አዛዥና ስታፎቹ ኤርትራን ለቀው ከሄዱ በኋላ በሰላማዊ መንገድ እጁን በሰጠው ሰራዊት ላይ ስለተፈጸመው ነው። ስለ ጦርነቱ ጊዜ አይደለም። ጦርነቱ ካበቃ ካለቀ በኋላ የተደረገውን ወንጀል ነው እዚህ ላይ ለመጥቀስ ሞከር። እንግዲህ አንደኛ 16000 ሰራዊት ያው በእኛ ባለን ትክክለኛ መረጃ ይህ ትዕዛዝ በተሰጠበት ጊዜ 60000 የሚሆን ሰራዊት ወደ ሱዳን ገብቷል። ከነጥቁ ከነመሳሪያው ያው እጄን በምን ማለት መንገድ አልሰጥም በሚል ማለት ነው። ከዚህ ከ60000 ሌላ ጠቅላላ 76000 ነበሩ። ከ76000 ውስጥ 16000 ወደ ኤርትራ ወደ ሱዳን በመሄድ ላይ ያሉ ባሬንቱ አየር ማረፊያ ላይ አካባቢ በሚደርሱበት ጊዜ አስቀድሞ ሻዕቢያ ዙሪያውን ያሉትን ጋራዎች ላይ የተለያዩ የጦር መሳሪያዎችን ማለትም ዙ-23 የአየር መቃወሚያ 14.5 ዶሽቃ የአየር መቃወሚያ M16 አውቶማቲክ መሳሪያ ዙሪያውን በሱ ኮረብታውን ከበው ወጥመድ ካዘጋጁ በኋላ ራንዌው ላይ የውሃ ቦቴዎችን በማሳየት ሰራዊቱ ውሃ መጠጣት ከፈለገ ውሃ መጠጣት እንደሚችሉ በማድረግና ውሃ በማሳየት እነሱ ወደ ውሃው እንዲሄዱ በማድረግ ዙሪያውን እዛ ወጥመድ ውስጥ ከገቡ በኋላ 16000 ሰራዊት እነዚህ በዘረዘርኳቸው መሳሪያዎች ጨርሰዋል፣ ረሽነዋል። ዙ-23 ማለት ሰው የሚመታበት ሳይሆን አውሮፕላን የሚመታበት 14.5 ዶሽቃ የአየር መቃወሚያ መሳሪያ ነው። አሁንም አውሮፕላን የሚመታበት M16 አውቶማቲክ መሳሪያ ደግሞ እጅግ በጣም ፓወርፉል የሆነ መሳሪያ ነው። በዚህ ነው እንግዲህ እነዛን ጀግኖች ከ16000 በላይ የሆነ ሰራዊት ፈጅተዋል። በተአምር ሆኖ ከዛ ውስጥ ደግሞ የተረፉ አሉ። ከዛም ተርፈው ዛሬ በሚያስፈልግበት ሰዓት ምስክርነት የአይን ምስክርነት የሚሰጡም አባላት አሉ። ወደፊት እነዚህን በቃለ መጠይቅም እናቀርባቸዋለን። ወደፊትም በሚያስፈልግበት ቦታ ይህን ምስክርነታቸውን ሊሰጡ ይችላሉ። በዚህ መሃል ነፍሳቸው ያልወጣው ሁሉ ታንክ እየተነዳባቸው በምን አይነት አሰቃቂ ሁኔታ እንደተገደሉ የሚያውቅ ያውቃል። ሁለተኛ ናቅፋ አራርብ እስር ቤት ብቻ አንድ ቦታ ነው። ናቅፋ ውስጥ አራርብ የሚባል እስር ቤት አለ። እዛ ውስጥ ብቻ ከ350 በላይ መኮንኖች በስር እንዳሉ መረጃው አለ። ሶስተኛ ከኛ ከኢትዮጵያውያኖች ውጭ ማለትም በተለይ ጁን የሰጠው ሰራዊት አስመራ አካባቢ ዙሪያውን በመረሸን በየቦታው የገደሏቸው የኢትዮጵያ የመከላከያ ሰራዊት ጀግኖችን አጥማቸውን ሰብስበው በአንድ ቦታ በመከመር እንደ ሙዚየም እያሳዩ መሳቂያ መቀለጃ አድርገው አሁን ድረስ ይገኛል። ይሄንንም አንድ ስዊድን ጋዜጠኛ በመሄድ ዘግቦታል። አርስቱን እንደው ሰው ስንቴ ይሞታል ይላል። እዚህ ላይ መረጃውን ጠቅሰዋለሁ። ኖር ኤቫስተርቦታን በተባለው የስዊድን ጋዜጣ በኦክቶበር 8 ላይ ክሪጌትስ ስፓር በሚል ርዕስ በገጽ 24 ላይ በየሜዳ የተጣለውን የኢትዮጵያ መከላከያ ሰራዊት አባላት ሻዕቢያ አስመራ ከገባ በኋላ ረሽኖ የገደላቸውን አጥማቸውን ሰብስቦ አንድ ቦታ ላይ ቆልሎ እንደ ኤግዚቢሽን እያሳየ በእነዚህ ጀግኖች አጥም ላይ የሚፈጽመውን ወንጀል አስረዋሪ ድርጊት ሰው ስንቴ ይሞታል በሚል ርዕስ የስዊድኑ ጋዜጠኛ አቶ ዋልደመር ሜልወሰን ያቀረበውን ማስረጃ ይሄንን ያሳያል ይላል እና ይሄ ሌላው መረጃ ነው። አራተኛ ሻዕቢያ ራሱ ባሰራጨው ፕሮፓጋንዳ ቪዲዮ በዛን ጊዜ ራሱ ስለማረካቸው የቀድሞ ኢትዮጵያ የጦር ኃይሎችና የፖሊስ ሰራዊት አባላት ራሱ ያቀረበው መረጃ አለ። አምስተኛ ራሱ ኢሳያስ በሰጠው የቀልድ ቃለ ምልልስ ላይ
90,000 ሰራዊት ማርከን እኛም እንበላውን አብልተን በሻቢያን ባህል ነው ስለሆነ እንኳን ልንጎዳቸው መጥፎ ስድብ እንኳን አልተደብላችም ብሎ ቀልዷል። እሱ ባቀረበው ሂሳብ መሰረት እንግዲህ በሁለተኛው አብዮታዊ ሰራዊት ውስጥ በቀላሉ ቁጥሩ 250,000 ገደማ ነው። እንደው በ200,000 እንኳን ብንወስደው ምክንያቱም የኢትዮጵያ መከላከያ ሰራዊት ዝም ብሎ ታፍሶ ሄዶ ዝም ብሎ እዛ የተበተነ አይደለም። በሀገር መከላከያ ሚኒስቴር በምድር ጦር፣ በአየር ኃይል፣ በባህር ኃይል፣ በፖሊስ ሰራዊት የሚገባ ተንትኖ ተመዝግቦ የመለያ ቁጥር ዶክመንት የኖረው ሰራዊት ነው እና ምናልባት ብዙም ብለን ከሜዳ አንስተን አይደለም ቁጥር የምናስቀምጠው ምን ያህል እንደሆኑ ከነስማቸው ከነመረጃቸው ወደፊት ይሄ የኢንተርናሽናል ክሪሚናል ኮርት እጅ የሚገባ ይሆናል ማለት ነው። በኋላ ለላምናም ተክሳቸው ይኖራሉ እና እንግዲህ ኢሳያስ ባቀረበው ቁጥር መሰረት እንኳን እናስላብንል 200,000 ሰራዊት በሁለተኛው አብዮታዊ ሰራዊት እዝ ውስጥ ነበር በዛን ሰዓት። እሺ 90,000 እሱ እንዳለው ለቋቸው ተመለሱ። 60,000 ደግሞ ሱዳን እንደገቡ እናውቃለን። ድምር 150,000 ነው የሚሆነው። ከ200,000 ላይ 150,000 ስናነሳ ቀሪው 50,000 ነው ማለት ነው። 50,000 የኢትዮጵያ መከላከያ ሰራዊት የት ገባ? ስለዚህ ምንም የሰጠን መልስ የለም። በትክክለኛው መንገድ ደግሞ ሄድን እንደሆነ 60,000 ሰራዊት ሱዳን ሲገባ 16,000 በጠራራ ፀሐይ ሲረሸን 124,000 ኢሳያስ የት እንዳስገባቸው እሱና እግዚአብሔር ናቸው የሚያውቁት። 124,000 የኢትዮጵያ መከላከያ ሰራዊት በህይወት ያለው የሌለውም አንድ ላይ ተደምሮ ቁጥሩ ይሄ ነው። ኢሳያስ ይሄን ያህል ሰራዊት በእጁ አስቀምጦ ነው ዛሬ በእጅ ምንም የለም ብሎ የሚቀልደው። ስድስተኛ ይሄ በባድመ ጦርነት ድራማ በሻቢያ ስር ያሉትን በሺህ የሚቆጠሩትን አይጨምርም። እንግዲህ በባድመ ጦርነት ሁለቱ ሻቢያና ወያኔ በሰሩት ቲያትርና ድራማ በሺህ የሚቆጠሩ አሁንም በኤርትራ አሉ። ይሄ ቁጥር እነሱን አይጨምርም። እንደውም እንግዲህ እሱ የለም ነው የሚለው። ወይዘሮ ኢትዮጵያ ወርቅ ኤርትራ ሄዳ በቪዲዮ የቀረጸችው እነሱ ራሳቸው ዛሬም ድረስ እዛው በኢሳያስ ስር የምድር ሲሆን እየኖሩ ነው ያሉት። ይሄንን ሁሉ በማስረጃ ያለ ነገር ነው። በዌብሳይታችን ላይ ተዘገቡ የምታዩት ነገር ነው። እሱ የለም የሚለንም እዛ በአካል እታችን ሄዳ ቀርጻ ያመጣችኋል። ሰባተኛ ሌላው እንግዲህ ከ124,000 በኤርትራ በህይወት ያለውን እንግዲህ 124,000 በፊቱ ነው ከተደመረ ወደ 150,000 ቁጥራቸው እንደሚደርስ ይገመታል እና ኤርትራ በህይወት ያለውንም ይሁን በየጊዜው በመከራና በስቃይ የሚሞተው ያው እንግዲህ ቤቲክተር ከዛ ውስጥ ማለት ነው። እስቲ እንደው ለምሳሌ አንድ ቦታ ብቻ ያሉትን እንደው እነምን ያህል ሰራዊት አባል እነማን እንዳሉ ምናልባት እያንዳንዱን በተለይ ወታደር ባለማረተኛው እንቀርብ ነው ያው ቅድም ለተጠቀስኩላችሁ በአጠቃላይ ሊስቱ ወደ 150,000 የሚጠጋ ነው በጠቅላላ። ያውም እንግዲህ ይሄ አሁን በአርበኞች ግንባር አማካኝነት ጀግኖች የኢትዮጵያ አርበኛ ግንባር ወደ ኤርትራ ሄደው ሻቢያን ማንነት ባለመረዳት ምናልባት የጠላት የሚለው ነገር እውነት ይሆናል በሚል ገብተው ሄደው ያለቁትን ሁሉ አይጨምሩም። ልብ አድርጉ። ምን ስሙን ስንቱን ጠቅሶ እንደሚዘለቅ አይቻል። እንደ ኮሎኔል ታደሰ ሙሉነን ሌሎቹንም እነሱ ሁሉ አይጨምርም። ይገባል። እነሱ ሁሉ እንደሌሉ አድርጎ ነው ሰውዬ እንግዲህ እየተናገረ ያለው። እስቲ እንደው ከኛ ከቀድሞ የመከላከያ ሰራዊት ውስጥ እንደው አንድ ቦታ ላይ ያሉትን ብቻ ልጥቀስላችሁ። ቢያንስ በግልጽ የሚታወቁትን ለመስጠት እንኳን ቢያስፈልግ በነገራችን ላይ የሰራዊቱ አባላት ብቻ ነው ኤርትራ ውስጥ የታሰሩ ሲቪሎችም አሉ። ኢትዮጵያ ሀገሬ ነች ብለው ከተለያዩ ክፍለ ሀገራት በተለያዩ መንግስት መስሪያ ቤቶች ተቀጥረው የሄዱ ኢትዮጵያውያኖች በኢትዮጵያዊነታቸው የሚያምኑ ኤርትራውያን እዛም ያሉ ተቀጥረው የሚሰሩ ቁጥራቸው እጅግ በርካታ የሆኑ እነሱም እንደዚሁ እንደ ሰራዊቱ መከራቸውን እያዩ ያሉ አሉ። እነሱንም እንዲሁ ለናሙና ያህል ጠቅሳለሁ እና እነዚህን ሰዎች ስማቸውን በትክክል አድሬስ አድርጎ መጥራት የሚገባ ጀግኖች ስለሆኑ እንግዲህ ስማቸውን ጠቅሳለሁ።
አንደኛ ክቡር ብርጋዴር ጀነራል ዶክተር ታደሰ መልካ ክቡር ብርጋዴር ጀነራል ዶክተር ታደሰ መልካ በኢትዮጵያ ሁለተኛው አብዮታዊ ሰራዊት በወቅቱ ያሉ አንድ ብቸኛ ስፔሻሊስት ሆነው ከፍተኛ አገልግሎት በእርግጥ በርካታ ሌሎችም ዶክተሮች አሉ እና በዛ በሰራዊት ውስጥ የታወቁና በሕክምና ሙያ ያገለግሉ የነበሩ ሰው ናቸው። ክቡር ብርጋዴር ጀነራል ታደሰ መልካ ወደፊት ስለ ታሪካቸው መጣበታል። ሌላው ክቡር ብርጋዴር ጀነራል ገብረመድህን መድኃኔ ብርጋዴር ጀነራል ገብረመድህን መድኃኔ በትውልዳቸው ኤርትራዊ በኢትዮጵያዊነታቸው የሚኮሩ ኢትዮጵያዊ ጀግና መኮንን ናቸው። እነዚህ ሁለት ጀነራሎች አሉ። ከዚህ በተጨማሪ ኮሎኔል ወርቁ ደሳለኝ ክቡር ኮሎኔል ወርቁ ደሳለኝ ክቡር ኮሎኔል በላይ አባይ ክቡር ኮሎኔል አብርሃም አለምሰገድ ክቡር ኮሎኔል ብርቅነህ በጅቷል ክቡር ኮሎኔል ካሳሁን ክቡር ኮሎኔል ባቡሽ ክቡር ሌተና ኮሎኔል ወርቁ ገመዳ ክቡር ሌተና ኮሎኔል ተስፋዬ ጀራታ የሁለተኛው አብዮታዊ ሰራዊት የፖለቲካ መምሪያ ምክትል ኃላፊ ነበሩ። ክቡር ሌተና ኮሎኔል በለጠ ካፕቲመር ክቡር ሌተና ኮሎኔል ተስፋ ሚካኤል ክቡር ሌተና ኮሎኔል ጥላዬ ደምሴ ክቡር ሻለቃ ለሜሳ በዳሳ ክቡር ሻለቃ ሰለሞን ወርቁ ክቡር ሻለቃ ጌታቸው ደምሴ ክቡር ሻለቃ ጎሳዬ ክቡር ሻለቃ ክፍለ ማርያም ክቡር ሻለቃ ትእዛዙ ክቡር ሻለቃ ታደሰ ክቡር ሻለቃ መኮንን ታደሰ ክቡር ሻለቃ ዘለቀ ውቤ ክቡር መቶ አለቃ ጣሂር ክቡር መቶ አለቃ መዝሙር ክቡር መቶ አለቃ ሳምሶን ሞጋ ክቡር መቶ አለቃ ዳንኤል ደሳለኝ ክቡር ከፍ ያለው መኮንን እንዲህ እያለ ይቀጥላል። እነዚህ እንግዲህ በአንድ ቦታ ያሉ ናቸው። ሲቪሎቹንም እንዲሁ ለላሙና ነው የምጠቅስላቸው። አንደኛ ክቡር አቶ ተከስተ አለሙ ክቡር አቶ ገብረ ማርያም ክቡር አቶ አስመላሽ ክቡር አቶ አለምሰገድ ደስታ ክቡር አቶ ሸዋንግዛው አለሙ ክቡር አቶ ታዬ ደጀኔ ክቡር አቶ ወርቁ ዳኘ ክቡር አቶ መኮንን ይግዛው ክቡር አቶ ኢዮብ ገብረስላሴ ክቡር አቶ ሰለሞን ደሳለኝ ክቡር አቶ ሰለሞን እርገቴ ክቡር አቶ መብራቱ ለባቱ ክቡር አቶ ባህልቢ አብርሃ ክቡር አቶ ግርማ ኪዳነ ማርያም ክቡር አቶ መልካሙ አበራ ክቡር አቶ ዘካሪያስ ሀብቶ ክቡር አቶ ሽመልስ ሸዋንግዛው ክቡር አቶ አክሊሉ መኮንን እንዲህ ያለ ይቀጥላል። መረጃው በሚገባ የት ቦታ ሁሉ አስሮ እንደሚያስተቃያቸው ሁሉ እናውቃለን እና አሁንም ይሄ በኤርትራ እንግዲህ ቅድም እንደተጠቀስኩት በአርበኞች ግንባር ኢትዮጵያን ነጻ እናወጣለን ብለው ገብተው ሻዕቢያ የት እንደደረሳቸው የማይታወቁትን ከነ ኮሎኔል ታደሰ ሙሉ ቅድም ጀምሮ ያሉትን ሁሉ ብዙ መዘርዘር ይቻላል። እንደውም በአርበኞች ግንባር በእውነት ከፍተኛ ቁጥር ያላቸው ጀግና ኢትዮጵያውያኖች ነበሩ የተሰበሰቡ በዛ በአርበኞች ግንባር ኤርትራ ገብተው የነበሩት። እድለኞቹ ሁኔታውን ቶሎ አይተው የማምለጥ እድል ሲገጥማቸው፣ ሌሎቹ ግን ሀገራችንን ነጻ ማውጣት እንፈልጋለን፣ ነጻ እንድትወጣ እንረዳችኋለን ብላችኋል፣ ይሄንን ወያኔን እንዋጋለን ብለው ሲያስቸግሩ ቁጥራቸው ብዙ ስለነበረ ሁሉም ተዋጉ ብለው ለወያኔ በወዲያ በኩል መረጃ ሰጥተው እነሱን መሀል አስገብተው ሻዕቢያና ወያኔ በሺህ የሚቆጠሩትን ረሽነዋቸዋል። ይሄ የአደባባይ ሚስጥር ነው እና ይሄ ግንቦት ሰባት ከደቡብ አፍሪካ መልምሎ ወስዶ ኤርትራ ካስገባቸው በኋላ ሄደው የተነገራቸው እና ሄደው የገጠማቸው በተቃራኒ መሆኑን ሲያዩ ወደ ሀገሬ መልሱኝ ብለው ታስረው ተገርፈው በጣም ጥቂቶቹ ሲያመልጡ አብዛኛዎቹ ዛሬ ባሉለት አንጀት እጅና እግራቸው ታስሮ ሄሊኮፕተር በሚል የግርፍ ዘዴ ዛፍ ላይ ተንጠልጥለው የሚገረፉትን ሻዕቢያ ወታደር በባርነት እያሰቃየ የሚጫወትባቸውን መንገድ የሚያሰራቸውን ወጣቶች ሁሉ አይተምሩ። ብዙዎቻችሁ ሳታዳምጡ ታቀሩ ማለት ወጣት ከዛ በታምር ተርፎ ወጥቶ እየተንሰቀሰቀ ታሪኩን እንኳን መንገድ እስከሚያውቅ እሱም ወደፊት እንግዲህ ብዙ ዝርዝሮች ውስጥ እንገባለን ማለት ነው። ይሄ እንግዲህ ሻዕቢያ ምጽዋ ላይ ቤንዚን በጀሪካን እያከፈከፈ ያቃጠላቸውን ሁሉ አይጨምርም። ይሄ አስመራ ከተማ በጦር ሜዳ ቆስለው ሕክምና ላይ የነበሩ ቁስለኞችን ከሕክምና ማዕከሉ አስወጥተው እንግዲህ ጦርነቱ ካበቃ በኋላ ነው ቁስላቸው ላይ ስኳርና ውሃ አንድ ላይ በጥብጠው ቁስላቸው ላይ እያፈሰሱ ዝንብ እንዲበላቸው ፀሐይ ላይ እያስቀመጡ እያሰቃዩ የገደሏቸውን ሁሉ አይጨምሩም። ይሄ አስመራ ከተማ አሰልፈው ጁን በሰላም የሰጠ ሰራዊት አህያ በመሃላቸው ቀላቅለው በዱላ እየደበደቡ እየሰደቡ ሞራላቸውን ለመንካት የተሰራውን ወንጀል ሁሉ አይጨምሩም። ይህ በዚህ ሰራዊት ላይ ሻዕቢያ የፈጸመው ግፍ
እርግጥ የኤርትራን ህዝብ ዛሬ ምን ያህል ዋጋ እንዳስከፈለው የሚያውቅ ያውቀዋል። ዛሬ ይህን ወንጀል ፈጽመዋል እየፈጸመም እያለ ነው እንግዲህ ሻዕቢያ ዛሬ በጀት እስረኛ የለም ምንድነው የምታወሩት የሚለን ኢሳያስ አፈወርቅ እንግዲህ ይህን ሁሉ ታሪክ ይህን ሁሉ ጉድ ይህን ሁሉ ወንጀል አስቀምጧል እና ይሄ ነው እንግዲህ የጋዜጠኝነት ሙያ ተብሎ ጋዜጠኞች ጠይቀውት ኢሳያስ ያፌዘው ማለት ነው። ዛሬ ቅጥረኞችና ሻዕቢያ ተላላኪዎች እውነት ለኢትዮጵያ ነጻነት የሚያስቡ ከሆነ ለምን እነዚህ በሺዎች የሚቆጠሩ ጀግኖቻችንን መጀመሪያ እንዲፈታኝ እውነት ለኢትዮጵያ ከታሰበ ለምን ስለነዚህ ጀግኖች አይጠየቅም? እነሱ ሲያሳፈሯቸው ለምን አያስፈቱም? ሻዕቢያና ግንቦት ሰባት በእውነት ለኢትዮጵያ ከቆሙ ለምን ያልሰለጠነ የትግራይ ገበሬ ሰራዊት አስፈልጋቸው? ስልጠና የማያስፈልገው የትግራይን ካርታ የማያስፈልገው ከወታደር እስከ ጀነራል ድረስ ያሉ በሺዎች ጀግኖች እዛ ተቀምጠው ይሁሉ ቲያትርና ድራማ ለምን አስፈለገ? ወይስ ለግንቦት ሰባት መሪዎች የነዚህ ጀግኖች ጉዳይ አይመለከታቸውም ማለት ነው? ወይስ እነዚህ ጀግኖች ኢትዮጵያ አይደሉም? ወይስ እነሱም ኢትዮጵያ ብለው ያን ሁሉ መከራ መቀበላቸው ደርግና ኢሰፓ ያሰኛቸዋል? ወይስ ደርግና ኢሰፓ አድርጓቸው ነው? ከዚህ የበለጠ በአንድ ሀገርና በአንድ ሀገር ህዝብ ላይ የሚሰራ ክህደትና ወንጀል ለግንቦት ሰባት ምን አለ? እና ይሄ በእውነቱ ብዙም ያነጋግር ነው። ኢትዮጵያኖች ረጋ ተብሎ ብዙ ልንመለከተውና ልንወያይበት የሚገባ ጉዳይ አለ። በኢትዮጵያ ጉዳይ እኔንም ጨምሮ ማንም ምንም አይደለም። ከሀገር በላይ ማንም አይበልጥም። የማንም ድርጅት ወለተ ማርያም ሆነች ወልደ ማርያም ሆነ ከኢትዮጵያ ህዝብ በላይ ከኢትዮጵያ ህዝብ ጥቅም በላይ ከሀገር በላይ አይሆንም። ያ ሁሉ ሰራዊት ሄዶ ኤርትራ ህይወቱን የገበረው ደሙን ያፈሰሰው ኢትዮጵያ ብሎ ነው። ዛሬ እነሱ በህይወት ስለሌሉ በእነሱ መስዋዕትነት ላይ ተረማምደን ወንጀል መፈጸም አንችልም። በህይወት ያለነው የኃላፊነት አለብን እና እንግዲህ የሻዕቢያ አላሰርኩም አላየሁም ያለ እንግዲህ የሚቀልደው ይሄን የመሳሰሉ ወንጀሎችን እየፈጸመ ነው እና በእጁም ይሄን ያህል ጀግኖችን አስሮ አስቀምጦ እያሰቃየ እየገደለ ነው የሚገኘው። እና ኢሳያስ አፈወርቅ እውነት ለኢትዮጵያ የሚያስብ ከሆነ ይሄ ነው የሚደረገው። እንግዲህ ይሄ ነገር ትንሽ ነርቭ የሚነካ ስለሆነ ትንሽ ስሜታዊ ያደርጋል። ሌላው እንግዲህ ትግሉ ያው ነው። ትግሉ ለምን በኤርትራ አስፈለገ? ጠላት መሀል ሀገር ተቀምጦ የሚሉ ኢትዮጵያኖች አሉ። በሌላ በኩል ደግሞ የለም ወያኔና ሻዕቢያ ጠላት ናቸው፣ ስለዚህ የጠላት የሚል ስትራቴጂ ስላለ ያንን ነው የምንከተለው የሚሉ አሉ። እንግዲህ ከዚህ ቀደም በሰጠሁት ቃለ መጠይቅ ላይ ሻዕቢያና ወያኔ ልዩነታቸው ምንድነው አንድነታቸው ምንድነው የሚለውን በትክክል አስቀምጫለሁ። ያንን እንግዲህ መልሶ ማዳመጥ ይቻላል። ባጭሩ ግን ይሄንን አንዳንድ ነጥቦች ለማስጨበጥ በእርግጥ ወያኔና ሻዕቢያ ጠላት ናቸው ወይ? ወያኔና ሻዕቢያ ጠላት ካልሆኑ ለምንድነው ሻዕቢያ እንደዚህ አይነት ችግር ውስጥ ገብቶ ያረዳው ምናምን የሚል ተራ እንትኖች አሉ። በመጀመሪያ ደረጃ ኤርትራ ለሻዕቢያ ማለት ነው አዲስ አበባ ያለው ሻዕቢያ ወይም ወያኔ ከዚህ በላይ ለሻዕቢያ ምን ሊያደርግለት ይችላል? ኤርትራን ያስገነጠለው ወያኔ ነው። ኤርትራ ስትገነጠል 2 ቢሊዮን የኢትዮጵያ ብር ለመቋቋሚያ 3 ቢሊዮን የኢትዮጵያ ብር በብድር የሰጠው ወያኔ ነው። የሀገሪቱን የውጭ ኤክስፖርት ምርቶች በሙሉ ሸጦ ሻዕቢያ ተጠቃሚ እንዲሆን ያለምንም ገደብ ወያኔ ለሻዕቢያ ሰጥቷል። ያው ብዙዎቻችሁ ሰሙታላችሁ። በአንድ ወቅት ኤርትራ ቡና ኤክስፖርተር ሆና እንደነበር ቅመማ ቅመም ሌላውም ብዙ ማለት ነው። በአጠቃላይ በዛን ወቅት ኢትዮጵያ ያላትን የውጭ ኤክስፖርት እንትን ሙሉ በሙሉ ሻዕቢያ ሲሸጥ ሲለውጥ ነበር። ይሄን ያደረገው ወያኔ ነው። በሀገሪቱም ያለውን ሀብት በሙሉ
አጓጉዘው ወስደዋል። ምን ይቀራቸው ነገር አለ? ወያኔ ሻዕቢያን ስለሚጠላ ነው የሚያደርገው። ኤርትራ ከየመን ጋር በአንሽ ደሴት የተነሳ ጦርነት ውስጥ ስትገባ ኢትዮጵያ ያለ የሌላትን የኢትዮጵያ ሕዝብ በፀጉሩ ልክ ዳገብቶ የገዛውን የጦር መሳሪያ በሙሉ አፍሰው ለኤርትራ ሰጥተዋል። ከዚህ በላይ ሁለት አምናል። አንዳቸው ያንዳቸውን ጠላት ያሉትን እያሳለፉ ተሰጣጥተዋል። አንዳቸው ያንዳቸው ጠላትን አምክነዋል። ስለዚህም አሁን አንድ መረጃ ለማቅረብ ፈልጋለሁ። በዚሁ ያውና ኤርትራ ሞተች ትግል ለሀገር ትንሳኤ በሚለው ይሄንን መደጋገሙበት ምክንያት ይሄ ጽሁፍ በቅርብ ጊዜ ስለቀረበና በኢትዮ ፓትሪዮት ላይ አለ እና እዛ ላይ እንደ ብዙዎቻችሁ ልታነቡ ስለምትችሉ እንጂ በጣም በርካታ መረጃዎች አሉ። ግን እንደው በቀላሉ የሚገኘውን ብንጠቅስ ለማንበብ ይረዳል። ይህም ደግሞ ዶክመንት የኤርትራውያን ምሁራኖች ያዘጋጁት በመሆኑ ለማየት ይቀላል በሚል ነው። እዚህ ላይ ምን ይላል? አሁን እንግዲህ ብዙ ጊዜ ሻዕቢያ የወያኔ ጠላት ነው ትንሣኤ ያመጣል እየተባለ ለሚሉ ሰዎች በእንግሊዘኛም የተጻፈ አለ፣ ግን የአማርኛውን ቨርዥን ነው የማነበው። የኤርትራ ተቃዋሚ ቡድኖች ጸረ የአስመራ መንግስት ለመዋጋት በኢትዮጵያ ሰሜናዊ ክፍል በመሰልጠንና በመታጠቅ ላይ ይገኛሉ። የኢትዮጵያ ተቃዋሚ ኃይሎችን በተመሳሳይ በአዲስ አበባ ያለው መንግስት ለመዋጋት በኢሳያስ አፈወርቅ መመሪያና የገንዘብ ድጋፍ ሲንቀሳቀሱ ይገኛሉ ይባላል። ይሄ ወጥመድ ነው። ይህ እነዚህ ተቃዋሚ ኃይሎች ጥቃት ከመፈጸማቸው በፊት የሁለቱን ሀገሮች ተቃዋሚ ቡድኖች እንቅስቃሴ ለመቆጣጠር በመጨረሻም ለማደናቀፍና ለማኮላሸት ተብሎ በትግራይ ትግሪኝ መሪዎች በጥንቃቄ የተቀየሰ ነው። ላለፉት 10 ዓመታት ያህል ስውር የትግራይ ትግሪኝ ሰላዮች በፈጠሩት መሰናክል ምክንያት ተቃዋሚዎች የሚያካሂዱትን የነጻነትና የዲሞክራሲ እንቅስቃሴ አንድ ስንዝር እንኳን ወደፊት መራመድ አልቻለም። በቁጥርም ሆነ በኃይል ትልቅ እድገትና ግስጋሴ ያሳየ ያለው ቡድን ደምሂት ብቻ ነው። የደምሂት ዋና ተግባር ተልዕኮ ደግሞ የትግራይ ትግሪኝን ግዛት መጠበቅና ማገልገል ነው። ደምሂት በ1991 ጀምሮ ላለፉት 20 ዓመታት በአንድ ባልታወቀ የስራ ቦታ ሲሰለጥን የቆየ ሲሆን የገንዘብና የቁሳቁስ እርዳታ የሚያገኘው በቀጥታ ከኢሳያስ አፈወርቅ ነው ይላል። ይሄ ገጽ 33 ላይ ያውና ኤርትራ ሞተች ትግል ለሀገር ትንሣኤ በሚል የተጻፈው። እና እንግዲህ ወደ ነጥቡ ደግሞ ስመለስ እንግዲህ ወያኔ የሻዕቢያ ተቃዋሚ ናቸው የሚላቸውን በሙሉ ከመላው ዓለም ኪዳን በሚል ስም አሰባስቦ ቴሌቪዥን የሬዲዮ ፕሮግራም ከፍቶ በሙሉ ጠቅልለው እስከሚገቡ ድረስ ከጠበቀ በኋላ የሬዲዮ ፕሮግራም የለም፣ ቴሌቪዥኑም የሉም፣ ሰዎቹም የሉም። ባለው መረጃ ግማሾቹን መልሰው አሳልፈው ሰጥተው ግማሾቹንም ድራሻቸው እንዳጠፉት ነው። በኤርትራም ተመሳሳይ ሁኔታ ነው የሚታየው። መጣበታለሁ። ሌላው በ1993 በነስዬ በተነሳው ጦርነት የተነሳ በተደረገ ድራማ በትግራይ የአይደር ትምህርት ቤት ተማሪዎችን በቦምብ የደበደበው ፓይለት ሻለቃ ሀብተጽዮን ይደጎ በ1970 አንድ ጊዜ እዚህ ላይ መረጃ አለ እንደውም ሻለቃ ሀብተጽዮን ይደጎ በ1971 አየር ኃይል ባጅ የነበረ አስተማሪ የነበረ ነው። በደርግ ጊዜ የመን ገብቶ ለሻዕቢያ ሲዋጋ ቆይቶ በኋላ አይደርን በቦምብ የደበደበ ነው ይላል። እና ልብ አድርጉ እንግዲህ በተደረገው ውጊያ ሻዕቢያ በአንድ አውሮፕላን በዚህ ሻለቃ ሀብተጽዮን ይደጎ አማካኝነት የአይደርን ትምህርት ቤት ይሄ ሻለቃ ሄዶ ደብድቦታል። ይሄ ሻለቃ ይህን ወንጀል ከፈጸመ በኋላ ወደ ኢትዮጵያ ቢመጣ ያው ስለሚያስነካ ጅቡቲ ውስጥ እንዲቀመጥ ተደርጎ ጅቡቲ ውስጥ የጠገበ ከበርቴ ሆኖ እየኖረ ነው ያለው ሻለቃ ሀብተጽዮን ይደጎ ማለት ነው። አይደርን ትምህርት ቤት የደበደበው ትግራይ ማነው? ወያኔ ጸረ ሻዕቢያ ከሆነ ወያኔ የሚቃወሙትን ከሳውዲ አረቢያ፣ ከኡጋንዳ፣ ከኬንያ ከተለያዩ ሀገሮች እያሳደደ እያያዘ ያመጣ ያስራል፣ ይገላል፣ ሁሉ ነገር ያደርጋል። ይሄ ሰውዬ የትግራይን አይደርን ትምህርት ቤት ከደበደበ ወንጀለኛ ነው ማለት ነው። ለምን ከጅቡቲ አንጠልጥለውም ሰው አያስሩትም፣ አይገሉትም? ይሄ እንግዲህ ምን እንደሚያመለክት ለሁላችሁም ግልጽ ይሆናል ብዬ ገምታለሁ። ሌላው ከዚህ በፊት እንደገለጽኩት የስብሐት ነጋ ቤተሰቦች ኢትዮጵያና
አስመራ እንዳሉት ሁሉ የኢሳያስም ዘመዶች ኢትዮጵያና አስመራም አሉ። አስመራም ያለው ሻዕቢያ ውስጥ ባለስልጣኖች አሉ። ኢትዮጵያም ውስጥ ያለው ሻዕቢያ ውስጥ ባለስልጣኖች አሉ። ያው ባለፈው የማነ ጀማይካ ወይም ኪዳኔ የሚባለው የኢሳያስ የአክስት ልጅ እዛ ባለስልጣን እንደሆነ ሌሎችም ብዙ አሉ እዛ ውስጥ ከገባ እና እንግዲህ ጠላት ከሆኑ ለምንድን ነው እሱ አንድ ቤተሰብ እዛ አንድ ቤተሰብ እዚህ የሚሆነው? ለምንድን ነው እርስ በርሳቸው የሚገዳደሉ? ሌላው የድሚት የገበሬ ሰራዊትና ስብሃት ለኢሳያስ ደህንነት ጥበቃ ሲል ነው። እንግዲህ ጠላት ከሆነ ለምንድን ነው እሱ ስብሃት ነጋ ከትግራይ ገበሬዎችን ሰብስቦ ለኢሳያስ የሚልክለት? ልብ አድርጉ። እንግዲህ አሁን የትግራይ ዲሞክራሲያዊ ግንባር የሚባለው የድሚት የሚባለው ከትግራይ ነው የሄዱት። ኢሳያስ መጥቶ እዛ ውስጥ ገብቶ መመልመል አይችልም። እነዚህን ሰዎች መልምሎ ለኢሳያስ የሰጠው ኃይል አለ። ያው በግልጽ እንደሚታወቀው ስብሃት ነጋ ነው። ጠላት ከሆኑ ለምን ይሆናል? ሌላው ሻዕቢያ የወያኔ ጠላት ከሆነ ከራሱ አልፎ የወያኔንም ነፃ የሚያወጣን ከሆነ ባድመ ኤርትራ ነው ተብለናል። ለምን ባድመን አያስለቅቅም? ወይንስ ከባድመ የኛ ጉዳይ ያልሆነል ብሎት ነው ወይስ አስጨንቆት ነው? እና አላማው የኤርትራን ህዝብ ቅስም ሰብሮ ቆላውን አስገንጥሎ ደጋውን ትግራይ ደጋውን የኤርትራ ክፍል ከትግራይ ጋር ቀላቅሎ ትግራይ ትግርኝን መመስረት፣ ይሄ ነው አላማው። እዚህም ላይ ቅድም የጠቀስኩት ኤርትራውያን ምሁራኖች በዚህ ይስማማሉ። አሁን የኤርትራን ህዝብ ከእንቅልፉ እየነቃ ሲመጣ ይህን እውነት የሚያንገፈግፍ እውነት እየተቀበለው ነው ያለው። ኢሳያስ ኤርትራን ነፃ ሊያወጣ እንዳልመጣ እነሱ እንደሚያስቡትም ኤርትራዊ እንዳልሆነ በኤርትራም ላለፉት 24 ዓመት የሚደረገው ኤርትራን የማጥፋት ሂደት እንደሆነ ዛሬ ኤርትራውያኖች ራሳቸው እየነገሩ ነው። ከዚህ በላይ ምን ማስረጃ እንፈልጋለን? ኢሳያስ ኢትዮጵያን ነፃ ለማውጣት በሚል 12 የኢትዮጵያ ተቃዋሚ ድርጅቶችን አቋቁሟል። ከግንቦት 7 በፊት የጋምቤላ፣ የኦጋዴን፣ ዩኔሚ፣ የኦሮሞ የሁሉ ተቋቁሟል። አንድ ጥይት ሄዶ ወያኔ ላይ ተኮሰ ሰው አለ? የለም። የኦሮሞ ነፃዎች የተባለው እንደውም በሁለት ጀነራሎች የሚመራ ኤርትራ ውስጥ አለ ተብሎ በጠቅላላው ከያሉበት የኦሮሞ ነፃዎች ነን የሚሉ ወንድሞቻችንና እናቶቻችን በዚህ በደርግ ግንጠላው ሰክረው ገብተዋል። ዛሬ ከለ የሚባል ሰው የለም። አልፎ በኢሳት ቴሌቪዥን ይሄን በልተው የሚቀርቡት ጀነራል እንኳን ሳይቀሩ እስረኛ ናቸው። ይሄን ከዚህ በፊት በሰጠው ቃለ መጠይቅ አጋልጫለሁ። ያም በመሆኑ ያለ መሸፈን ሲባል በመተካቸው እዚህ ሚነሶታ ያሉ ሌላ ዶክተር ተሾመዋል። ምክንያቱም ጀነራሉ በእስር ስለሆኑ መውጣት አይችሉም። ኢሳያስ እጅ ገብቶ መውጣት የሚባል ነገር የለም እና ወያኔና ሻዕቢያ ጠላት ናቸው ወይ በዚህ ወጥቶ በዚህ ገብቶ ለሚባለው ጠላት አይደሉም። ጠላትማ ባይሆን ኖሮ እነዚህን ከላይ ተከስኳቸውን 12 ነገሮች ወያኔ ለሻዕቢያ ያደርግም ሻዕቢያ ለወያኔ ያደርግም ማለት ነው። ሁለቱም ጎላቸው አላማቸው አንድ ነው። ወደፊት እሱን በዝርዝር ደግሞ እንመጣበታለን። ሌላው እንግዲህ አሁን እየተነገረን ያለው ነገር ኢትዮጵያን ነፃ ለማውጣት ኤርትራ ትግል እንደሚደረግ ነው፣ እንደተጀመረም ነው። ሌላም ብዙ ነገር ነው እየተባለ ያለው። እዚህ ላይ ግን ቆም ብለን ልንነጋገር የሚገባ ኢትዮጵያኖች ልንመካከርበት የሚገባ ትልቅ ነገር አለ። ምክንያቱም በዚህ ፕሮፓጋንዳ የሚጃጃሉ ብዙ ወንድሞች አሉ። እስቲ ጠላት መሃል አዲስ አበባ፣ ባህር ዳር፣ ድሬዳዋ፣ ናዝሬት፣ አምቦ፣ ነቀምት፣ ጎንደር ተቀምጦ 90 ሚሊዮን ህዝብ ለለውጥ በተዘጋጀበት ሀገር ለምንድን ነው እሱ ኢትዮጵያኖች የኤርትራ ያገጠጠ ተራራ ላይ ኤርትራ በረሃ ሆነን እዛ ገብተን የምንታገለው? በአንድ ሀገር ትግል ውስጥ ከፍተኛ አስቸጋሪ ነገር ቢኖር ምንድነው? ህዝብን ማነሳሳትና ማንቃት ነው። ለለውጥ ማነሳሳት ይሄ ከባድ ነገር ነው። አዎ ይሄ በሌለበት ሁኔታ
በረሃ ጫካ ቢገባው ትርጉም አለው። ግን 90 ሚሊዮን የኢትዮጵያ ህዝብ የመሪ አለ የመሪ ድርጅት ያለ የነፃ አውጪ አለ ብሎ በሚጮህበት ጊዜ 90 ሚሊዮን ህዝብ ለለውጥ በተዘጋጀበት ሰዓት የኢትዮጵያ ህዝብ ጠላት ወያኔ መሀል አዲስ አበባ ሚሊክ ቤተ መንግስት መሀል አዲስ አበባ ውስጥ ባህር ዳር ናዝሬት በተለያዩ ከተሞች ውስጥ በ90 ሚሊዮን ህዝብ መካከል ሆኖ እኛ የኤርትራ በረሃ የሚያስኬደን ምንድነው ምክንያቱ? ጠላቶቻችን ያሉት መሀል ሀገር ነው። ዋይ እንደ ድሮ ደደቢት ናቅፋ ቢሆን ሌላ ታሪክ ነው። ሌላው ኢትዮጵያኖች እንግዲህ ብዙ ነገሮችን ያየን ይመስለኛል በዚህ በአጭር አመታት የግብጽ ሂስኒ ሙባረክን ስርዓት ለማስወገድ ሲናይ በረሃ አልገባም። ካይሮ ታህሪር አደባባይ ነው ታግሎ የጣለው። ለምን ሲናይ በረሃ አልገቡም ነበር? የግብጽ ለለውጥ የተዘጋጀ ህዝብ በመሆኑ ትግሉ የነበረው እዛው ሙባረክና ግብረ አበሮቹ ያሉበት ካይሮ ውስጥ ነበር። የምን ያስተምረናል? ሊቢያን ውስጥ የሊቢያው ማሪ ጋዳፊ እሱን ለመታገል የሊቢያ በረሃ ውስጥ የሊቢያ ህዝብ አልገባም። እዛው ቤንጋዚና ትሪፖሊ ነው ትግሉ የተካሄደው። ምክንያቱም ጋዳፊ ግብረ አበሮቹ ያሉት እዛው ስለሆነ ማለት ነው። ታዲያ በምን ሂሳብ ነው እኛ ኢትዮጵያኖች ተቀምጠን በስብሐት ነጋ ከትግራይ ተብስቦ ኢሳይያስን ለማስጠበቅ የላካቸው ማንበብ መጻፍ የማይችሉ ከአንድ ብሔረሰብ የወጡ ጎጠኞችን እኛ ነፃ ሊያወጡ የሚችሉ? በአንድ በኩል በረሃ ገብተን የኤርትራ በረሃ እንዋጋ ይባላል። በሌላ በኩል ደግሞ የሚያስቀው ፓርት እንግዲህ ግንቦት 7 የሚነገሩን ያሉት ኃይላችን ነው የሚሉት እንግዲህ ድምሂት ነው። የትግራይ ዲሞክራሲያዊ ግንባር ማለት ነው። የትግራይ ዲሞክራሲያዊ ግንባር ከአንድ ብሔረሰብ የተውጣጣ የገበሬ ሰራዊት። ኢትዮጵያ ከ80 በላይ ብሔረሰብና ጎሳዎች ያሏት ሀገር ነች። እንዴት ነው ከ80 በላይ ብሔረሰብ ጎሳዎች ያሏት ህብረ ብሔር ሀገር በአንድ የጎሳ ነፃ አውጪ ድርጅት ያው በገበሬ ስብስብ ነፃ እንድትወጣ የተፈለገበት ምክንያት? እና እዚህ ላይ በደንብ ልነጋገርበት የሚገባ ጉዳይ ነው። ሌላው ትሜት እንግዲህ ከትግራይ የወያኔን አገዛዝ ተቃውሞ የመጡ ኢትዮጵያን ነፃ ሊያወጡ የተነሱ ኃይል ናቸው ይላል ደግሞ አንዳንዶች። እስቲ እግዚአብሔር ያሳያችሁ የትግራይ ህዝብ ምን አጣው ብሎ ነው ወደ ኤርትራ የሚሰደድ? ከኤርትራ ወደ ትግራይ ይመጣል እንጂ ከትግራይ ወደ ኤርትራ የሚያስኬድ ምን ነገር አለ? ሪላቲቭሊ እንኳን እንደው ብንል ትግራይ ውስጥ ምን ደረጃ ላይ የሚያደርስ ነገር ሆኖ ነው የትግራይ ገበሬ ወደ ኤርትራ የሚሰደድ? ተሰዶስ እንደገና ደግሞ ከኤርትራ የትውልድ ሀገሩንና ህዝቡን ለምን ሲል ኤርትራ የትግራይ ህዝብ የሚወጋው? ይሄን በደንብ አስተል ልንነጋገርበት የሚገባ ጉዳይ ነው። እና የትግራይ ህዝብ ኤርትራ የሚሄድበት ምንም ምክንያት የለም። ድምሂት የሚባለው በስብሐት ነጋ አማካኝነት በተለይ ከሶስቱ አውራጃዎች የተውጣጡ ገበሬዎችን መልምሎ ለወደፊቱ የታላቋ ትግራይ ወይም የትግራይ ትግሪኝ ሰራዊት መሰረት ለማቋቋም የተላከ ሰራዊት ነው። ምክንያቱም እነ ስብሐትና እነ ኢሳያስ የተነገረውን የሚፈጽም መሀይም ሰራዊት እንጂ ለምን እንዴት ብሎ የሚጠይቅ ሰራዊት ስለማይፈልጉ ይሄን በጋራ ስምምነት ያደረጉት። በኋላ ወደ ግንቦት 7 ስመጣ በዝርዝር መጣፈጣለሁ ይሄን ጉዳይ። እንግዲህ በትግራይ 75 የስደተኛ ካምፕ ለኤርትራውያን ተዘጋጅቶ እሱ እንኳን አልበቃ ብሎ አሁን በተለያዩ ቦታዎች ሁሉ ወደ የክፍለ ሀገር እየተላኩ ነው። በኤርትራ ውስጥ አንድ እንኳን ሴንተር የለም የትግራይ የሚሰደድ ሰው የሚቀመጥበት። ምክንያቱም የሉማ። ለሌላ ነገር ለምን መጠለያ ያስፈልጋል? እንደገና ኤርትራ ውስጥ
አይደለም ወያኔና ሻዕቢያን አፈር ከመሬት ሊያበሉ የሚችሉ የኢትዮጵያ ጀግኖች እዛ ተቀምጠው ለምንድን ነው የገበሬ ሰራዊት ነፃ እንዲያወጣ የተፈለገው? ይሄንን የግንቦት ሰባት መሪዎች ሊመልሱልን ይገባል። ለምንድን ነው ግንቦት ሰባት ሊያዘው የማይችል? ማለትም እንግዲህ ይሄ ትምሂት የሚባለው ከላይ ስትራክቸሩን ያየን እንደሆነ ኢሳያስ አለ፣ ስብሐት ኤፍሬም አለ እና ደግሞ እንግዲህ አብርሃም ካሳ ማለት የኤርትራ የብሔራዊ ጸጥታ አማካሪ ነው። እሱ ከላይ አለ። ቀጥሎ በሱ ስር ጀነራል ተክሌ መንጁስ የሚባል አለ። ከሱ ስር ደግሞ ፍጹም የሚባል አለ፣ ኮሎኔል ፍጹም። ይሄ ሰራዊት በእነሱ የሚታዘዝ የገበሬ ሰራዊት ነው። ኢትዮጵያን ከወያኔ ነፃ አውጥቶ የግንቦት ሰባት መሪ ሚኒሊክ ቤተመንግስት ያስቀምጥልናል የሚል የህልም እንጀራ የግንቦት ሰባት መሪዎች በግድ ሊያጎርሱን እና ሊያጃጅሉን የድራማ ማዕት መስራት ለምን ፈለጉ? እና በዚህ ላይ በእውነቱ መልስ ሊሰጠን ይገባል። እስቲ እነሱ እንደሚያስቡት የግንቦት ሰባት መሪዎች እንደሚነግሩን እንደው የድምሂት የገበሬ ሰራዊት በጣም እንደው ሶፊስቲኬትድ ሊሆኑ ልክ ያው እነሱ እንደሚሉት እንዲሆንላቸው ተብሎ ማለት ነው። በቶሞሃክ ሚሳይልም ይሁን በምንም ይሁን በአንማንድ ኤርፕሌንም ይሁን ደብድበው የኤርትራንም ተላላ አልፈው የትግራይንም ተላላ አልፈው ሚኒሊክ ቤተመንግስት ገቡ እንበል የግንቦት ሰባት መሪዎች። በሚቀጥለው ቀን እነሱ እዛች ቤተመንግስት ውስጥ ለመቀመጣቸው ምን ዋስትና አላቸው? እንዴት ሆኖ ነው እነ ኢሳያስ የሚያዙት የገበሬ ሰራዊት ለነሱ የሚታዘዘው? ለህብረ ብሔር ኢትዮጵያ የሚታዘዘው የህብረ ብሔር ኢትዮጵያ ጥቅም የሚያስከብር ነው ወይስ የግንቦት ሰባት መሪ እንደ ኃይለማርያም ደሳለኝ እሳቸውም እንግዲህ ቢጋልቧቸው ፈረስ ቢጭኗቸው አህያ ሆነው የሻዕቢያ መሳሪያ ሆነው የኢትዮጵያን ህዝብ የሻዕቢያ ባሪያ ለማድረግ ካልሆነ በስተቀር እና አይ ዶንት ኖ እና ይሄ ኢትዮጵያኖች ልንመክርበት ይገባል። ወይንስ አለበለዚያ እንግዲህ የግንቦት ሰባት መሪዎች ለነሱ የሚታይ ለኛ የማይታይ የወታደራዊ ስትራቴጂና የፖለቲካ ጨዋታ ካለ ያስረዱ። በመጀመሪያ ደረጃ ወያኔና ሻዕቢያ ጠላት ነው ወዳጅ ነው የሚለውን ነገር ያስረዱ። የሁለቱ ድርጅቶች የመጨረሻ ግብና ጎል ምን እንደሆነ ያስረዱ። እነሱ የሚያውቁት የተለየ ታሪክ ካለ እና ይሄ እንግዲህ ትግሩ በኤርትራ ለምን አስፈለገ ጠላት መሀል ሀገር ተቀምጦ ለሚለው ምላሽ ይሆናል ብዬ ነው የምገምተውና ኢትዮጵያኖች ኤርትራ የሚያስኬደን ምንም ጉዳይ የለም። የኤርትራ በረሃ ላይ የሚያታግለን ምንም መንገድ የለም። ያገጠጠ ተራራ ጋር የሚያታግለን ምንም ነገር የለም። እንደው ቢሆን እንኳን ትግሉ በዛ መልክም አይደለም ካሁን በኋላ የሚሆነው። ካሁን በኋላ የኤርትራም ጉዳይ ተቀይሯል። ሌላው እንግዲህ ይሄ ግንቦት ሰባትን በሚመለከት በመጀመሪያ ደረጃ አንድ ግልጽ ማድረግ የምፈልገው ነገር የቀድሞ የኢትዮጵያ የጦር ኃይሎችና የፖሊስ ሰራዊት ዓለም አቀፍ ማህበር እኛ የፖለቲካ ድርጅትም አይደለም። የተነሳንበትም ዓላማ ያም አይደለም። እኛ ከየትኛውም የፖለቲካ ድርጅት ጋር ወይም የሲቪክ ድርጅት ጋር ጸብም የለን። ይሄ ግልጽ የሆነ አቋማችን ነው። በማህበራችን ውስጥ ድርጅት አባል የሆኑ ያልሆኑ የተለያዩ የፖለቲካ ድርጅቶች ኢንክሉዲንግ የግንቦት ሰባት አባላት ሳይቀሩ በማህበራችን ውስጥ አሉ። ይህንን የሚቃወሙ የሌሎችም ከዚህ ቀደምም የአርበኞች ግንባር አባላት የነበሩ ብዙ ጀግኖች ወንድሞቻችን በመሃላችን ይገኛሉ እና እኛ በየትኛውም መንገድ ከፖለቲካ ድርጅቶች ጋር የምናደርገው ነገር የለም። የምንቃወመው የምንደግፈውም ነገር የለም። ግንቦት ሰባትን በዚህ ልናነሳበት የተገደድንበት ምክንያት ግንቦት ሰባት ኢትዮጵያን ነፃ ለማውጣት በሚደረገው ትግል በመሃል የተጋረጠ መሰናክል ሆኖ ስላገኘ ነው። ባለንም መረጃዎች በሙሉ ግንቦት ሰባት የሻዕቢያ ተቀጣሪ ድርጅት በመሆኑ ነው። ግንቦት ሰባት ሻዕቢያ የኢትዮጵያን ትንሣኤ ያመጣል ብሎ ስለሚያምን ነው። ሻዕቢያ እንኳንስ የኤርትራን ህዝብ ትንሣኤ እንደማያመጣ በግልጽ ይታወቃል እና ይሄ በመሆኑ ነው እንጂ እኛ ዶክተር ብርሃኑን በግል አውቀናቸው
ወይንም ደግሞ ከአመራሩ ጋራ የተለየ ግንኙነት ኖሮን አይደለም። ስለሀገራችን ጉዳይ ነቅተን ስለምንከታተል ላለፉት 23 ዓመታት ባለመደራጀታችን ምንም ያለው ነገር አልነበረም። ዛሬ ግን ተደራጅተን ነው የምንንቀሳቀሰው። ለሀገራችን ነጻነት ያገባናል። ስለ ሀገራችን ለመናገር የሞራል ብቃቱም አለ። በሀገራችን ላይ የሚጠነሰሰው ማንኛውንም ሴራ እንደ ማንኛውም ኢትዮጵያዊ የመታገል የማጋለጥ ግዴታም አለ። ስለዚህ እኛ የግንቦት ሰባትን ለማውገዝ ወይም ግንቦት ሰባት ቢሆን እንደዛ ይሁን ለማለት አይደለም። ግን እውነትን ነጩን ነጭ ጥቁሩን ጥቁር ብሎ የመናገር የማቅረብ ያለውን ኢንፎርሜሽን የመረጃ ክፍተት የመምራት ኃላፊነት አለብን ብለን ስለምናምን ነው። ወይም ደግሞ ከሌላው የበለጠ እናውቃለን ብለን አይደለም። ግን የምናውቀውን ደግሞ ማካፈል እንዳለብን እናምናለን። ሁለተኛው እኛ ከግንቦት ሰባት ፖሊሲና ከድርጅቱ መሪዎች ጋር እንጂ ከአባላቶቹ ጋር አይደለም። በርግጥ አንድ ግልጽ ነገር አለ። ብዙዎቹ እኮ የግንቦት ሰባት አባላት ጓደኞቻችን፣ ወንድሞቻችን ናቸው። የምንወዳቸው የምናከብራቸው ነው። እነዚህ ወንድሞቻችን ቆም ብለው እንዲያስቡ ስለምንፈልግ ብዙ የግንቦት ሰባት አባላት ባለፈው በ1997 በቅንጅት የተደረገው እንቅስቃሴ በመክሸፉ በዚህ በመቆጨት ለሀገራችን አንድ ነገር ማድረግ አለብን በሚል ግንቦት ሰባትን ምንነት በቅጡ ባለማወቅ ለሀገር ሲሉ እዚህ ድርጅት ውስጥ የገቡ እንደሆኑ እናውቃለን። እና እነዚህ ወንድሞቻችን ቆም ብለው እንዲያስቡና አካሄዳቸውን እንዲያስተካክሉ ነው። ችሎታው ካላቸውም ደግሞ የድርጅት መሪዎቻቸውን እንዲያርቁ ወይንም ደግሞ ዲሞክራሲ ካለ በድርጅት ውስጥ ይሄንን ጉዳይ ተወያይተው ለሀገር ጥቅም የሚቆም በራሱ የሚቆም ከሻዕቢያና ከወያኔ ነፃ የሆነ ድርጅት እንዲያደርጉት ለማሳሰብ ነው። አሁን ብዙ ጓደኞች አሉኝ ብዙ ድርጅት ውስጥ ያሉ በቅን ንጹህ ኢትዮጵያውያኖች ግን ያው እንደምታውቁት አንድ አባባል አለ። አበሻና ባህር ዛፍ አንድ ቦታ ከተተከለ አይተሳሰትም ይባላል። በስራም በመኖሪያም ቦታ አንድ እንትን ውስጥ ከገባን ቦታ መቀየር ሌላውን የማየት ልምዱ የለንም። አንድ ፖለቲካ ድርጅት ውስጥ አንዴ ከገባን በቃ ያንኑ ድርጅት እና መሪዎቹን የማምለክ ባህሪ ያለን አውቀነው ሳናውቅ ማለት ነው። ቆም ብለን የገባበት ድርጅት መተዳደሪያ ደንቡ ምንድነው? ድርጅቱ በመተዳደሪያ ደንቡ መሰረት ስራውን ይሰራል ወይ? ምን እየተከናወነ ብሎ የመጠየቅ ባህሪ የለንም። በዚህ የተነሳ ብዙዎች የምንፈልጋቸው ኢትዮጵያኖች ለትግሉ ትልቅ አስተዋጽኦ የሚያደርጉ ወንድሞቻችን እህቶቻችን እዚህ ድርጅት ውስጥ ተቀርቅረው ይቀሩ አሉ። እነዚህ ወንድሞቻችን እህቶቻችን ቆም ብለው እንዲያስቡ በዚህ ጉዳይ ላይ እንዲወያዩበት ነው። አሁን አንዳንዶቹ እንደው ጥሩ ስራ ትሰራላችሁ ግን እንደው ስለ ግንቦት ሰባት አታውሩ እንደው ዝም በሉ ምናምን የሚባል ነገር አለ። በጣም ነው የሚያሳዝኑት። አንዳንዶቹ ግንቦት ሰባት ጀስት የአባልነት ፎርም አለ ይሞላሉ፣ እውነተኛ ስማቸውንና የድርጅት ስማቸው ይወጣላቸውና እዛ ይጻፋል። እውነተኛ ኢሜል አድሬሳቸውና የውሸት ኢሜል አድሬሳቸው እዛ ላይ ይሰፍራል። ማን ሪፈር እንዳደረጋቸው ይቀመጣል። በወር የሚከፍሏትን ገንዘብ በፔፓል ኮኦርዲኔት ያደርጋሉ። በሴል ይደራጃሉ። ከዛ በኋላ ድርጅቱ ምን ያደርጋል ምን ይሰራል የሚለውን ነገር የሚያውቁት ነገር የለም። ድርጅቱ ስብሰባ ሲጠራ ይሄዳሉ፣ ሰላማዊ ሰልፎች ሲባሉ ይወጣሉ፣ ከለየን ተቃወመ ሲባል ያን ሰው ይቃወማሉ፣ ያኮርፋሉ፣ ጣላሉ፣ ተድባሉ። እንዲህ አይነት ነገር ነው እያደረጉ ያሉት። አሁን ብዙዎቹን አስቆማችሁ ብትጠይቁ እስቲ የድርጅታችሁ መተዳደሪያ ደንብ ምንድነው ብትሉ መልስ የሚሰጥ የለም፣ አያውቁትም። በስንት ጊዜ አንድ ጊዜ ጠቅላላ ጉባኤ ይጠራል ብትሉ አያውቁትም። የመጨረሻው ጠቅላላ ጉባኤ መቼ ነው የተደረገው ብላችሁ ብትጠይቁ አያውቁትም። እና ይሄንን መብታቸውን አውቀው ድርጅቱ ያሉትን አመራሮች ገምግሞ የድርጅቱን አቋም ማስቀየር ከቻለ እሰየው። በዚሁ ዓላማው ግን የሚቀጥል ከሆነ ድርጅቱ ከኢትዮጵያ አውራ ጠላቶች ምንም ተለይቶ የሚታይ ድርጅት አይደለም። ምክንያቱም የድርጅቱ ፖሊሲ የድርጅቱ መሪዎች ምን እንደሚሰሩ ወደፊት ደግሞ በዝርዝር ደረጃ በደረጃ በመረጃ በተደገፈ ሁኔታ የምናቀርባቸው ነገሮች ይኖራሉ እና በእንደዚህ አይነት መስመር ያሉ ወንድሞቻችንን
ለትግሉ አስፈላጊ ስለሆኑ ወደ ትክክለኛው መስመር ለማምጣት እንጂ እኛ ከግንቦት 7 ላይ ዘመቻ ለማካሄድ ወይንም ደግሞ የግል እንትን ኖሮን አይደለም። ይሄ የሀገር ጉዳይ ነው። ብዙዎች የህይወት መስዋዕትነት የከፈሉበት ትግል ነው እና ይሄ ትግል በዚህ ድርጅት ቅጥረኝነት ሆኖ በመስራት የተነሳ ያ እንዲበላሽ ፍላጎት የለንም። ምንድነው ቀደምት አባቶቻችን የሚሉት ነገር አለ። ጠላትማ ጠላት ነው አስቀድሞ ማለት አሾክሻኪ ነው ይላሉ። መጽሐፍ ቅዱስም ላይ ኤፌሶን 6 ላይ ምን ይላል? የምንታገለው ሰይጣንን እንኳን ቢሆንም ትግላችን እሱ ካስተማራቸው ጃንደረባዎች ጋር ነው ይላል። መጀመሪያ ጠላትን ለመታገል የራስን የቤት ስራና የቤት ጽዳት ያስፈልገዋል። እንግዲህ አሁን ግንቦት 7 $500 አዋጡ በ6 ወር ኢትዮጵያ እንገባለን ብለውን ነበር። በዚህም $1.5 ሚሊዮን በላይ ሰብስበዋል። በየወሩም በብዙ $100,000 ከምስኪን ዲያስፖራ እየሰበሰቡ ነው። በየመላው ዓለምና ከተሞች እየዞሩ ፕሮጆ ይዘው በብዙ $100,000ም እየሰበሰቡ ነው። በማስታወቂያ ገቢ በብዙ $100,000 እየሰበሰቡ ነው። በቶምቦላ ገንዘብ እየሰበሰቡ ነው። አንድ ቀን ኢንዲፔንደንት በሆነ የመንግስት አካል እንደ ትርፍ አልባ ድርጅት ወይንም እንደ ፖለቲካ ድርጅት በግልጽነት ኦዲት ሆነው አያውቁም። ከዚህ በተጨማሪ ሻዕቢያ $1 ሚሊዮን በአመት በጀት እንደሰጣቸው ዶክተር ብርሃኑ ራሱ አረጋግጠውልናል። እንግዲህ እንኳንስ በ6 ወር አይደለም በ6 አመት እንኳን ነፃ ማውጣት አይደለም የገብስ ክምር እንኳን የሚገለብጥ ሰው የላቸው። ምሁራኖች ትግሉን ተቀላቀሉ እንባላለን። እስከዛሬ ድረስ የአንድ ምሁር ስም ትግል የአንድ ምሁር ስም ትግሉን ተቀላቀለ ተብሎ የሰማነው የለም። እንደሌለም እናውቃለን። ያ ቢሆን ኖሮ በሰበር ዜና ፕሮፓጋንዳ አልቀን ነበር። አንድ የአየር ኃይል አባል የነበረ በስደት ኬንያ ገባ ወይንም ደቡብ አፍሪካ ገባ ከተባለ የጦር አውሮፕላን ሄሊኮፕተር ፎቶግራፎች ለጥፈው ያንን ያህል የአየር ኃይል ፓይለቶች ትግሉን ተቀላቀሉ ብለው አይን ያወጣው ሽት ይዋሹ ሊያጭበረብሩን ይሞክራሉ። ያንዳንዱ የቀድሞ የኢትዮጵያ አየር ኃይል ባልደረባ የምድር ጦር የባህር ኃይል የፖሊስ ሰራዊት የሚደረገውን ነገር እያንዳንዱን እናውቀዋለን። አይደለም ኢትዮጵያ ኤርትራም ጭምር እና እንዲህ አይነት እንግዲህ የማወናበድ ስራ ነው ያለው። ከደቡብ አፍሪካ ኤርትራ ሄዳችሁ ሀገራችሁን ነፃ ታወጣላችሁ ተብለው ደቡብ አፍሪካ ባለው የሻዕቢያ ኤምባሲ ሊሴ ፓስ ያሰጥተው ኤርትራ ወስደው ባልወለደ አንጀት እጅና እግራቸውን አሳስረው እያስገረፉ የሻዕቢያ ወታደር አገልጋይ መንገድ ሰራተኛ አድርገው የሚያሰቃዩአቸው ወጣቶች ስንት እንደሆኑ የሚያውቅ ያውቃል። እንግዲህ የድርጅቱ መሪ ካስፈለገ ጫካም እገባለሁ ብለዋል። እንግዲህ አሁን ጫካ ካልገቡ መቼ ሊገቡ ነው? ከነገሩ ጫካም የለም በረሃ ነው። እንግዲህ እነማር በወር $1,000 የኪስ ገንዘብ እየተከፈለ እነሱ እንደሚሰሩ እነማር $2,500 እየተከፈላቸው ስታይፈንድ እየተሰጣቸው በጋዜጠኝነትም ቅጥረኛ ፕሮፓጋንዲስት ሆነው እንደሚሰሩ በማስረጃ አለ። እነማን በወር $6,000 ተመድቦላቸው የተቃዋሚውን ጎራ አንድ እንዳይሆኑ እንደሚያተራምሱ እናውቃለን። የትኞቹ የሬዲዮ ጣቢያዎች የትኞቹ የድረገጽ አዘጋጆች ታዋቂ ነን ባይ ኢትዮጵያውያኖች ገንዘብ ስለነሱ እንዳያወሩ ወይንም እንዳይቃወሙ ወይንም እነሱን እንዲደግፉ እንደሚያደርጉ በሚገባ እናውቃለን። ግንቦት 7 በየከተማው ወያኔን ለመታገል የተነሱትን ኢትዮጵያውያን በውሎ አበል በወርደሙዝ በመያዝ ሌሎች ተቃዋሚ ድርጅቶች የሚያደርጉትን እንቅስቃሴ ነጥቆ የራሳቸው ለማስመሰል ወይንም ደግሞ ለማስተናገድ የሚያደርጉትን እንቅስቃሴ በሙሉ በግልጽ እናውቃለን። የግንቦት 7 መሰሪ ስራ የሚያጋልጡ ኢትዮጵያውያኖችም ላይ ከስም ማጥፋት አሉባልታ ወሬ እስከ ማስፈራራት የሚሰሩ ስራ በሙሉ ይታወቃል። አንዳንዶቹ ግንቦት 7ን አትቃወሙ፣ ትግሉን ያዳክማል፣ ወያኔን ያስደስታል፣ ብቻ ዝም በሉ እያሉ የሚሉ አንዳንድ ትልቅ ቀላሎችን ገንዘብ ከፍሎ በማሰማራት ውስጥ ለውስጥ የሚሰሩትን ስራ በሙሉ ይታወቃል። እንግዲህ አሁን ለመሆኑ ግንቦት 7 የሚሰራው ትግል የማምከን ስራ መቃወም በምን መልኩ ነው ትግሉን የሚጎዳው? ለመሆኑ ትግል አለ? ያው ብዙ ሰዎች እንደው አንዳንዶቹም በቅንነት አንዳንዶቹም የነሱ መልእክተኛ በመሆን
ሰው ግንቦት ሰባትን እንዳትነኩ እንደው ትግሉን ያዳክሙና የትኛውን ትግል ለመሆኑ ትግል አለ? ለፍያ ካልሆነ በስተቀር ምን ትግል አለ? ትግልማ ቢኖር እኔንም አላወራም ነው። አንዳንዶቹ ደግሞ ግንቦት ሰባትን ስለተቃወምን ወይንም እውነቱን ስለተናገርን ወያኔን ደስ ይለዋል ይሉናል። እንደለመሆኑ ወያኔ መቼ ከፍቶስ ያውቃል? የ90 ሚሊዮን ህዝብ ሀብት እየዘረፈ ኢትዮጵያን እያፈራረሰ የፈለገውን እቅድ ተግባራዊ ያደረገ ያለ ኃይል ሙሉ ኩሎ ነው ደስ የሚለው እኛ ግንቦት ሰባትን ስለተቃወሙ። እንዲህ አይነት እንግዲህ ማጭበርበሪያ እንትኖች ነው እየተደረጉ ያሉት። ትናንትና አርበኛ ግንባር የሚባል የለም ኢሳት ካሁን በኋላ ለአርበኞች ግንባር የዜና ሽፋን እንዳይሰጥ ብሎ የድርጅቱ መሪ ነግረውናል። ይህም በባሉ ማግስት ነው ደግሞ እንግዲህ ግንቦት ሰባት የወያኔ ጠላቶች በሻዕቢያ በኩል ለማምከት የሚሰራው ድርጅት እንግዲህ ምን አይነት እንቅስቃሴዎችና ስራዎችን እንደሚሰራ ነው የምናየው። ትናንትና አርበኞች ግንባር የሚባል የለም ብለውናል። ዛሬ ደግሞ ከአርበኞች ግንባር ጋር እንግዲህ ውህደት ፈጠርን ነው የሚሉት ከሌላ ድርጅት ጋር ማለት ነው። ያለማ ድርጅት ቢሆን የድርጅቱ መሪም ሄደው ውህደት ላይ መገኘት አለባቸው። መቼም ቀላል ነገር አይደለም። ሁለት ድርጅት እንደው ሲዋሃድ እንዴት ነው የድርጅቱ መሪ ቦታው ላይ የማይገኘው? ግን ስላልሆነ ነው። አለመሆኑንም ደግሞ ማንም አይደለም እሳቸው ራሳቸው ናቸው የነገሩት። እና እንደገና ስለ ሻዕቢያን በምንሄድበት ጊዜ አንድም የግንቦት ሰባት ድርጅት አባል ወይም የኢሳት ውስጥ የሚሰራ ሻዕቢያን ለማወደስ ካልሆነ በስተቀር ትንፍሽ ማለት አይችልም። ይሄም ደግሞ የሚያመለክተው እና ብዙ ማለት ይቻላል። እና አሁን ይሄን ሁሉ እንግዲህ የምመጣበት ነገር ምንድነው? እሱ ሻዕቢያ ቅድም በተከታታይ ገልጬዋለሁ። አሁን ደግሞ በአንድ የፖለቲካ ድርጅት አማካኝነት እንዴት ያድርጎ እንደሚጫወትብን ለማሳየት ነው። ይሄ በዚህ ብቻ የሚያበቃ አይደለም። ገና በተከታታይ በተለያዩ አርስቶች የምንመጣበት ጉዳይ ይሆናል፣ ደረጃ በደረጃ ማለት ነው። እና ለቀረበልኝ ጥያቄ ባጭሩም ባይሆን ያው በሰፊው ለውይይት የሚሆኑ ሀሳቦችን በማቅረብ እንግዲህ አሁን አስመራና ዋሽንግተን ዲሲ ያለው ድራማ ምን እንደሚመስል ሻዕቢያ በምን አይነት መንገድ የኢትዮጵያን ተቃዋሚዎች በተለይ አንድ ድርጅትን መሰረት አድርጎ ትግሉን ለማድከምና ለማኮላሸት ምን አይነት እንቅስቃሴ እያደረገ እንዳለ ለማሳየት ነው። በተቃራኒው ደግሞ ያው ወያኔም ተመሳሳይ ስራዎችን እየሰራ ነው። ግን አሁን ካለንበት ሀገር ነፃ የማውጣት ሁኔታ አንፃር በዛ ውስጥ ብዙ መሄድን የሚያስፈልግ አይደለም። ዋናው ምንድነው አሁን እየተሰራ ያለውን ቲያትርና ድራማ ይሄ ኤርትራ ነፃ ታወጣ ሻዕቢያ ነፃ ያወጣናል፣ ግንቦት ሰባት ይሄ ነው ይሄን ያደርጋል የሚባለውን ነገር ግልጽ ለማድረግ ነው። ሌላው አንድ ትልቅ የሚያሳስበንም ነገር ደግሞ ቢኖር ምንድነው እሱ በዚህ አጋጣሚ ካልጠቅስ ማለት የምፈልገው እንደው ይሄ ድራማ እንደሆነ እናውቀዋለን። ግንቦት ሰባት ከተቋቋመ ጀምሮ ምንም ያደረገው ነገር የለም ገንዘብ ከማሰባሰብ በስተቀር። ምንም ደግሞ ካሁን በኋላም እንደማያደርግ 100% እርግጠኛ ነን። ይሄን ለሪከርድ ነው የምናገረው። እኛን አሁን የሚያሳስበን ነገር ሻዕቢያ ይሄንን ድራማ ለመስራትና በአንድ በኩል ኤርትራ ውስጥ ያለውን አሁን በኤርትራ ውስጥ እየነደደ ያለ እሳት አለ። ያው ብዙ ጊዜ ሚዲያው በሙሉ ሻዕቢያ በተዘዋዋሪ መንገድ ስለተቆጣጠረ ነው በየኤምባሲው የኤርትራ ኤምባሲ የኤርትራ ወጣቶች እየሄዱ የኢሳያስ አፈወርቅን ፎቶግራፊ ያወረዱ እየከሰከሱት ነው ያለው። ኤርትራ ውስጥ ትልቅ ግብግብ ነው ያለው። ይሄንን አቅጣጫ ለማስቀየር አንድ ኢትዮጵያ ውስጥ የተንቦገቦገ ያለ እሳት አለ። አሁንም የህዝቡን አቅጣጫ ለማስቀየር ሁለቱም ድርጅቶች በጋራ ነው እየሰሩ ያሉት። እርግጠኛ ነኝ አስቀድሜ ነው መረጃውን የምናገረው። አሁን ይሄንን ለማስመሰልና እኛን ለማጃጃል አስመራ ውስጥ ትልቅ ድራማ እየተሰራ ነው ያለው። ይሄም ድራማ ምንድነው? አሁን የሚቀጥለው ድራማ የሚሆነው ምንድነው? ኤርትራ ውስጥ ሁለት ተራራዎች ላይ አንዱና እዛ ሻዕቢያ ሰራዊቱን አስቀምጦ ተኩስ ይቀልጣል፣ በቪዲዮ ይቀረጻል። በስሩ በእጁ ያሉ
ቅድም የጠቀስኳቸው አይነት በርካታ ምርኮኞች የቀድሞ ኢትዮጵያ የመከላከያ ሰራዊት አባላት፣ የአርበኞች ግንባር አባላት፣ የኦሮሞ ነጻ አውጪ ተብሎ የተለያየ የዚህ የኦጋዴን የምን ተብሎ እዛ የተሰበሰቧል። እነሱ ደግሞ መሀል ላይ ይሄን አድርጉ ብለው ልከው ሻዕቢያ ለሰው ሕይወት ደንታ ያለው ድርጅት አይደለም። እነዛን በጥይት እየገደሉ ግማሹንም እያቆሰሉ ያው እኛ ያልነው ደረሰ ከወያኔ ጋር ጦርነት ውስጥ ገብተናል፣ ይሄን ያህል የዚህ ብርጌድ የዚህ ክፍለ ጦር የወያኔ እንትን ደመሰስን፣ የቆሰሉትን ደግሞ እንዲበል እየተባለ የዚህኛው ብርጌድ የዚህኛው ሻለቃ የዚህኛው ክፍለ ጦር አባል ነኝ እያለ ቃለ መጠይቅ ይደረጋል። ካስፈለገም ደግሞ ጋዜጠኞች የሚባሉ ሄደው ያንን እየቀረጹ ይመጣሉ። እንዲህ ያሉ እንግዲህ ቲያትርና ድራማ ሊሰሩ ነው። ነገ ደግሞ የግንቦት ሰባት መሪዎች አላላችሁም፣ ይሄው ጦርነቱን አተሩ፣ ይሄው የተማረከው መሳሪያ፣ ይሄው የተማረከው ይሄ ቆሰለው ብሎ እንደገና ሊያጃጅሉን የተነሱበት ሁኔታ ነው። በዚህም የተነሳ በኤርትራ ምድር ፍዳቸውን የሚቆጥሩ ወንድሞቻችን ደማቸው እንዲሁ በከንቱ ሊፈስ ነው ማለት ነው። ይሄ እንደ ኢትዮጵያዊ ያገባናል፣ ይጨንቀናል፣ ያሳስበናል። እንደው ዝም ብሎ ግንቦት ሰባት በእሳት የሚያወራው ወሬ ቢሆን we don't really care። ግን የንጹሃንን ደም የሚያስከፍሉሉ ነው የሚሆነው። በዚህ ደግሞ ወያኔ ይተባበራል። ኤርትራ በዚህ በኩል ጦርነት ከፍታብኝ ይሄኛ ክፍለ ጦር ይሄን ያህል ለመሰጠት ይችላል። በዛ በኩል ደግሞ ወያኔ የህዝቡን ብሔራዊ ስሜት በመቀስቀስ ትኩረት ወደዛ እንዲሆንና የሚፈልገውን የምርጫ ድራማ ለማከናወንና የሚያለሙትን የትግራይ ትግሪኝ አላማ ከግቡ ለማድረስ ሀገራችንን በጣጥሰው ለማጥፋት በጋራ የሚሰሩት ነገር ነው የሚሆነው። አማኑኝ ካሁን በኋላ የሚኖረው ድራማና ቲያትር ይሄ ነው። ሻዕቢያ ምንም ወደ ኋላ የሚል ድርጅት አይደለም። አሁንም ወደፊት ነው ኢንፎርሜሽን የምሰጣቸው አስቀድሜ። ግንቦት ሰባት ፖለቲካሊ የከሰረ ድርጅት እንደሆነ ሻዕቢያ ያውቀዋል። በዚህ የትም እንደማይሄድ እውነቱ እየወጣ እንደሚሄድና እንደሚወድቅ ስላወቀ በቅርቡም እንደዚሁ የአንድ የፖለቲካ ድርጅት አንጃ ኤርትራ ሄደው ሽርጉድ ሲሉ ከርሞ እንደመጡ መረጃው አለ። ነገ ደግሞ እሳቸውም ኤርትራ ውስጥ ሰራዊት አለኝ ዘራፍ ምናምን ብለው ደግሞ እንዲሁ ሊያጃጅሉ ተነስተዋል። ለነገ ሌላም የሬዲዮ ጣቢያ ኢትዮጵያ የሚገባ ተብሎም ይከፈታል እና ኢትዮጵያኖች ይሄንን ነገር ማየት አለብን። በዚህ ድራማ ወገኖቻችን እንደገና ሌላ መስዋዕትነት እንዲከፍሉ አንፈልግም። ኢትዮጵያኖች ሀገራችንን በማጣትና ባለማጣት አፋፍ ላይ ነው የምንገኘው። ሀገራችንን እንዳንታደግ እንዳናድን ዛሬ ጠላቶቻችን በተዘዋዋሪ መንገድ ትግሉን ለማኮላሸት ተነስተዋል እና አይናችንን ገልጠን ማየት መቻል አለብን። ኢትዮጵያን ነፃ የምናወጣው እኛ ኢትዮጵያኖች ብቻ ነን፣ ሌላ ማንም አይደለም። ሻዕቢያ እርዳታ ያስፈልገንም፣ የማንም እርዳታ ያስፈልገንም እና በዚህ ጉዳይ ላይ በጥልቀት ኢትዮጵያኖች ልንወያይበት ይገባል። አሁን ግንቦት ሰባቱም ያሉ ወንድሞቻችን እህቶቻችንን እንፈልጋችኋለን፣ እንወዳችኋለን፣ እናከብራችኋለን። ቆም ብላችሁ ይሄን አስባችሁ አካሄዳችሁን እንድታሳምሩ እንፈልጋለን። አይ እናቴን ቀን ይስጠኝ ከሆነ መብት ነው፣ እናከብራለን እና ለግንቦት ሰባት አባላቶች የምንጠይቀው በፍቅር የምናሳስበው ይሄ ድራማ እንዲቆም እንድታደርጉ ነው። ይህ ካልሆነ ምንም ማድረግ አይቻልም። እናንተም መብታችሁ ነው፣ እኛም ደግሞ ለሀገራችን ነፃነት ስንል የሚደረገውን ነገር በማስረጃ ከማጋለጥ ወደ ኋላ አንልም። ወደ ኢትዮጵያ ሳተላይትም ቴሌቪዥን እና የሬዲዮ አገልግሎት ያው ቴሌቪዥን ስለሚሉት ነው እንጂ ዩቲዩብ ስትሪም ነው እና እነዚህ ወንድሞቻችን እህቶቻችንን እንወዳቸዋለን፣ እናከብራቸዋለን። እውነትን እንድትናገሩ እንፈልጋለን። ጋዜጠኝነት ለደሞዝ ብቻ የሚሰራ ስራ አይደለም። ወታደርነት የማይተናነስ ነው። ባለፈው ገልጬዋለሁ። ዛሬ በመካከለኛው ምስራቅ አንገታቸው የሚታረደው ጋዜጠኞች እውነትን ለማውጣት ሲሉ በሚያደርጉት ትግል ነው። ወደ ሀገራችን እኮ ስንመለስ አቶ በዓሉ ግርማ ከማንም የተሻለ ኑሮ መኖር የሚችሉ ሰው ነበሩ። የፕሬስ መምሪያ ኃላፊ ነበሩ። በምክትል ሚኒስትር ማዕረግ የባህል ማዕረግ ይሰሩ የነበሩ ሰው ናቸው። የፕሪንሲፕል ጉዳይ ስለሆነ ነጩን ነጭ ጥቁሩን ጥቁር ብለው መናገር ስለነበረባቸው ነው የህይወት መስዋዕትነት የከፈሉ። ብዙ ጊዜ አቶ አሳምነው ገብረወልድ መስዋዕትነት የከፈሉት ለዚህ ነው።
ሌሎችም የተለያዩ ሌሎችም ጸሐፊያን ናቤ ጉበኛው የህይወት መስዋዕትነት የከፈሉት እውነትን ስለተናገሩ ነው። ጋዜጠኝነት ከደሞዝ ስራ በላይ ነው። ጋዜጠኝነት ሄዶ ዘግቦ እውነትን ለህዝብ ማቅረብ ነው እንጂ ፕሮፓጋንዲስት መሆን አይደለም። አሁን በኤርትራ የተሰራው ወንድሞቻችን ሄደው የሰሩትን ስራ በጣም የሚያሳዝን ነው። እያንዳንዱን ነገር ወደፊት በመረጃ እናቀርበዋለን። እዛም የተደረገውን ስራ ጠይቁ የተባሉትን ሄደው የጠየቁት ለጠየቁት እንኳን መልስ በትክክሉ ማረለም ኢሳያስ አፈወርቂ የፈለገውን ነው የተናገረው። ሄዱ እሺ ጠየቁ that's fine አትሊስት እዚህ ከመጡ በኋላ ዛፈርታ ነው ማለት እንችላለን። እዚህ ከመጡ እንኳን በኋላ እውነቱን ሊነግሩን አልፈለጉም። ለምን? ይሄ የጋዜጠኝነት ሙያ ቤት ሀገር የጋዜጠኝነት ካታጎሪ ነው። ጋዜጠኛ ሄዶ የዘገበውን አምጥቶ ለህዝብ ከማሳለፍ አልፎ እንደገና ኮሮጆ ይዞ በየከተማው እየዞረ ገንዘብ የሚሰራው በአንድ ቦታ ላይ ለታሪክ ሁሉ ነገር እየቀረጽን እያስቀመጥን ነው። ኤርትራ ሄዶ ስለተደረገ ቪዲዮ ታየ። የኤርትራ ህዝብ በተለይ አስመራ ከተማ የሚነገረው አማርኛ ነው፣ ዘፈኑ አማርኛ ነው፣ ሰርጉ ሁሉ አማርኛ ነው ተባለ። ወደፊት እሱንም ፖስት እናደርገዋለን። ለዚህ ወጣ በ1983 ሻዕቢያ ኤርትራን ሲቆጣጠር የወጣ መመሪያ አንድም ኤርትራዊ አማርኛ ሲናገር ቢገኝ 1500 ላክስ አይቀጣል ይላል። በየትኛውም ቦታ የአማርኛ ሙዚቃ የአማርኛ መጽሐፍ መሸጥ መለወጥ አይፈቀድም። ይሄ በግ የተደነገገ ነው። የትም ቦታ አማርኛ አይነገርም። ይሄ ኤርትራኖች ወንድሞቻችን እናቶቻችን ያው በጣም እያዘኑብን ውሸት እንደዚህ የሚያስገምተን ውሸት መናገር የለም። አንዱ በጣም የሚያሳፍረው የብሌን ይመስለኛል የሰርግ እንትን ላይ ዘፈኑ ይዘፈናል። ሰርግ ላይ ሳይቀር በአማርኛ ነው የሚዘፈነው ተብሎ የአማርኛ ዘፈን ላው ላይ አድርገው ለማሳየት ተሞክሯል። ሰዎቹ የሚጫወቱት የትግርኛ ሪትም ነው። ከላይ ተቀላቀለው ዘፈን የአማርኛ ነው እና በጣም የሚያሳፍር ነው። እንዲህ አይነት የጋዜጠኝነት ስራ ታይቶም አይታወቅም። አይደለም አስመራ ከተማ አማርኛ ለመናገር ያያችሁ ከለር አላማረንም ተብሎ ኤርትራውያን ወንድሞቻችን እህቶቻችን አባቶቻችን እናቶቻችን ከአዲስ አበባ ተባረው እዛ ሄደው እነሱ የሚናገሩት ስትሬት የሆነ ትግርኛ ነው። ይሄ ኢላ ሚል እንትን ቅላጤ የለው። በዚህ ስለሚያውቋቸው ስንት መከራ ስቃይ እንዳዩ ይናገራሉ። እኛም እናውቃለን። እዚህም ድረስ አሉ። ለዚህ በአማራ ባህል ያደጉ ክትፎ በልተው ያደጉ አሚቼ ምን እየተባሉ ምን ያህል ፈተና እንደገጠማቸው የሚያውቅ ያውቃል። ኢሳያስ አፈወርቂ ሳይቀር እነዚህ ከአሚቾቹን አትመኗቸው ሌዋ ናቸው ብሎ እስከመናገሩ የደረሰበት መረጃ ሁሉ አለ እና እንዲህ ከራሳችን አልፎ ኤርትራውያን ወንድሞቻችን እንኳን የሚያፍሩበት የሚያስጠቅቅ ውሸት የሚያስነግር የጋዜጠኝነት ሙያ የለም እና አንድ የውሸት ዜና እየዘገቡ ሮጦ ገንዘብ የማሰባሰብ እና ኮሮጆ ይዞ የመለመን የጋዜጠኝነት ሙያ በየትኛው ሀገር እንዳለ አናውቅም እና አሁን ያው ከኔ ጀምሮ ኢትዮጵያኖች ከስተታችን ሲነገረን ክሪቲሳይዝ ስንደረግ አንወድም። ወደ ጥላቻ ነው ዘለን የምንሄደው። ግን አሁንም ቢሆን እኛ በዚህ በጋዜጠኛ ሙያነት ተሰማርተናል የሚሉ ወንድሞቻችን እናቶቻችን ጥላቻ አይደለም፣ ወዳቸዋለን፣ እናከብራቸዋለን። ጋዜጠኛ ከሆናችሁ እንደ ጋዜጠኛ እንድትሰሩ ነው የምንፈልገው። ይሄ ሊታረም ይገባዋል ነው የምንለው። ሌላ ነገር አይደለም። ጥፉ ተሰቀሉ አይደለም። ችግር ካለ ንገሩ። ኢትዮጵያኖች አዋጣንኩ ሌላም ሬዲዮ ቴሌቪዥን ማቋቋም ይቻላል በእናንተ አማካኝነት። ይሄ ኮለጋ ያሳፍራል። ከራስ አልፎ ልጅንም አንገት የሚያስደፋ ተግባር ነው። ያንዳንዱ ነገር ሪከርድ ተደርጋ ተቀምጣለች። አይ ቀልድህን አቁም ሂሳብ ነው ከሆነ እንስማማለን። ከሀገር ሆዲ ሰፋል ከሆነ እንስማማለን። ግን ወደ ሌላ አቅጣጫ ከመሄዱ በፊት ወንድሞቻችንና እህቶቻችን ይሄንን ነገር እንዲያስተካክሉ እናሳስባለን። የኢትዮጵያ ሕዝብ ኢቲቪን የሚጠራው ኢቲቪ ስለሆነ አይደለም፣ ውሸት ስለሰላቸው አኬንዳማ ስለሰለቸው ነው።
እና ትናንትና በየሚዲያው ኢትዮጵያ ሳተላይት ኢትዮጵያ ህዝብ አይን ጆሮ ነው ብለናል። ገንዘባችንን ሰጥተናል። በግንቦት ሰባት ስር መሆኑን አጥተነው አይደለም፣ ግን ጋዜጠኞች ነበረን። በዚህ መከራ ስቃይ መከራ እስር ደርሶብናል ስለተባለ የጋዜጠኛነት ስራ ይሰራል ብለን ስለምናምን ነው። እና እውነት ሊዘገብ ይገባል፣ እውነት ሊነገር ይገባል። ጋዜጠኝነት ደጋግሜ ነው የምለው ከገንዘብ በላይ ነው። አሜሪካን ሀገር እኮ ሌላም ስራ ሰርቶ መኖር ይቻላል። የግድ መዋሸት አያስፈልግም። እና ያለን መልእክት ይሄ ነው። ከዚህ በተጨማሪ እንግዲህ በተከታታይ ቃለ መጠይቆች ይኖራሉ። ይሄ የቀድሞ ኢትዮጵያ የጦር ኃይሎችና የፖሊስ ሰራዊት ዓለም አቀፍ ማህበር እንደሆነ ብቻ እየቀረብኩ መናገርበት ሳይሆን ካሁን በኋላ በተለያየ ሙያ ችሎታ ያላቸው የሰራዊቱ አባላት በመረጃው በኢንተለጀንስም በወታደራዊ በፖለቲካውም እየቀረቡ የተለያዩ መግለጫዎችን ቃለ መጠይቆችን ያደርጋሉ። ሌሎችም ሲቪል ኢትዮጵያውያንም ይሄ ኢትዮጵያዊ መድረክ ነው። እነዚህ ሁሉ ነገሮች ይከናወናሉ። ካሁን በኋላ በሀገራችን ጉዳይ ላይ በሀገር የሚመጣ ጉዳይ ላይ እንዲህ በሽፍንፍን የምናልፈው ነገር አይደለም። አዎ እውነት ሲነገር የሚያስከፍለው ዋጋ አለ። ግን የሚያስከፍለው ዋጋ ሚዛን ላይ ስናመጣው ምንም አይደለም። ሐሜት ከስም ማጥፋት ከዚህ ያለፈ ምንም ማድረግ የሚቻል ነገር የለም። በዚህ የሚሞቀውም የሚበርደውም የለም። እና ኢትዮጵያኖች የሚያምርብንና የማያምርብን ነገር አለ። የሚያምርብን ተከባብረን ይቅር ተባብለን ስህተት ተራርመን እጅ ለእጅ ተያይዘን ሀገራችንን ነፃ ማውጣት ይገባናል። የፖለቲካ ድርጅቶች የምናመልክበት ምንም ምክንያት የለም። ጥሩ ድርጅት አቅጣጫ ይዞ የሚመራ ድርጅት ካለ መከተል። ያን ማይሆን ከሆነ የፖለቲካ ድርጅት ማለት ምንም ማለት አይደለም። ጥቂት ግለሰቦች በር ዘግተው ያቋቋሙ ድርጅት ነው። አንድም የፖለቲካ ድርጅት የኢትዮጵያ ሕዝብ ተሰብስቦ ይሁንታ ሰጥቶ የተመረጠ ድርጅት የለም። ስለዚህ የፖለቲካ ድርጅቶችን የምናመልክበት ምንም ምክንያት የለም። ገንዘብን የምናመልክበት ምንም ምክንያት የለም። ግለሰቦችን የምናመልክበት ምንም ምክንያት ሊኖር አይገባም። እና ይሄን ይመስላል። እንግዲህ ይሄ ቃለ መጠይቅ በተለያዩ ክፍሎች ተከፋፍሎ ይቀርባል። ከዚህ በኋላ እንደዚህ ረዘም ያሉም አይኖሩም። አጫጭር መረጃዎችን እንደየአስፈላጊነቱ በተከታታይ እናቀርባለን። ኢትዮጵያ ለዘላለም ትኖራለች። የኢትዮጵያ ሕዝብ ያሸንፋል። ተወደደም ተጠላም ጠላቶቻችን ኢትዮጵያን ለማጥፋት የመጨረሻው አፋፍ ላይ ቢሆኑም ኢትዮጵያኖች አንድ ላይ ሆነን ሀገራችንን እንደምንታደግ ምንም ጥርጣሬ የለኝም። አመሰግናለሁ። እናመሰግናለን።